እሺ እንዴ እሺ ማርቆስ 15:40 ከፍቼ ይላል። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ፣ ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ ይላል። አሁን ክርስቶስን በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች መካከል ነች ድንግል ማርያም ወይስ እናት? ቀጥል፣ ችግር የለውም። ቀጥል፣ አንብብ፣ ክፍሉን አንብብ። ቆይ እያጠራና ነው እኮ የምንሄደው። ጠቀስክ አይደለ? ስለዚህ ከጠቀስክ እያንዳንዱ እያጠራና ነው የምንሄደው። እሺ ከእነርሱ ሚልና በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ መግደላዊት ማርያም፣ የታናሹ የያዕቆብና የዮሳ እናት ማርያም የሚላት ማለት ነው። ስለዚህ ይከተሉትና ያገለግሉት ከነበሩ ሴቶች መካከል ነች ድንግል ማርያም። አይ የሚከተሉትም አሉ የሚያገለግሉትም አሉ። ሁለቱም ነገር ያደርጋሉ ማለት ይከተሉና ያገለግሉት የነበሩ ነው የሚለው። ይከተሉትም ያገለግሉትም የነበሩ ሴቶች ናቸው እነዚህ። ድንግል ማርያም ትከተሉና ታገለግለው የነበረች ሴት ነች ወይ? ኦኬ ድንግል ማርያም ኢየሱስ ክርስቶስን ወልዳ ሌላ ምንም አላደረገችም ነው የምትለው ወይስ እንዴት ነው? አልገባኝም። ይከተሉትና ያገለግሉት ከነበሩ ሴቶች መካከል ድንግል ማርያም ነች ወይ? መጽሐፍ ቅዱስ ቃል በቃል ያስቀምጥልሃል። አዎ ኦፍ ኮርስ። በገሊላ ሳለ ነው ድንግል ማርያም የተከተለችው። ኦኬ እሺ፣ አይደለም ካልክ ማስረጃ ማውጣት ትችላለህ፣ ችግር የለውም። አንብብ። በገሊላ ነው የተከተለችው ድንግል ማርያም? አይ አልተከተለችም የሚል ካለ አውጣ አልኩ እኮ። ድንግል ማርያም በገሊላ ነው ወይ የተከተለችው? ቃዶሽ አዎ እያልኩ እኮ ነው። አዎ እያልኩ እኮ ነው። እሺ አንብብ። አይ ክፍሉን አንብብ። ወደ ሌላ ሀሳብ አትሂድ። ተመልከቱ። አዎ አለ። ቆይ ክርስቶስ ድንግል ማርያም ክርስቶስን የተቀበለችው ገና ማለት ትጸንሻለች ስትባል በመልአኩ ሲበሰር ነው አይደል? የተቀበለችው አይደለም? ይሰማል ድምጼ? ይሰማል። አዎ ድንግል ማርያም እዚህ ጋር ከመልአኩ ጋር ስታወራ ትወልጃለሽ ከአንቺ ጋር ይሆናል እየተባለ ያለው ስለ ልጇ ስለ ክርስቶስ ነው አይደል? ሳታምን የተቀበለችው። አልገባኝም። ሳታምን ነበረ ክርስቶስን የተቀበለችው ወደ ገሊላ እስኪመጣ ድረስ ከሆነ ጠብቃ የተቀበለችው። ከዛ በፊት አልተቀበለችውም ነበር ክርስቶስን ማለት ነው አይደል? አይ ታውቃለች። መልአኩም ቃል በቃል ነግሯት አልነበር እንዴ? ከአንቺ የሚወለደው የጌታ እዚህ ጋር ግን እያለ ያለው ማርቆስ ላይ ገብተው ከሆነ በገሊላ ሳለ 15:40 ላይ ምንድነው የሚለው? ሴቶችም ደግሞ በሩቅ ሆነው ይመለከቱት ነበር፣ ከእነርሱም አለ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ብሎ ነው የሚጠቅሳቸው። ገሊላ ሲመጣ ነው እመቤታችን የተከተለችው። ወደ ገሊላ ሲመጣ ነው። በገሊላ ብቻ አይደለም እኮ በገሊላ ሳለ ይከተሉትና ያገለግሉት የነበሩ ሴቶች ብሎ ነው። አንተሽ የትኛው ማርያም ልትል ነው? ያውችኛው ቃል በቃል የተጠቀሰችው በገሊላ ሜዳ አህያ ይላል ያገረ ሰው። እንደዚህ የትኛዋ ነች? ቆይ አልጨረስኩም። ትርፍ ቃል አታውራ። የእግዚአብሔር ቃል ያወራን ኮርፍ ቃል አታውራ። ትልፍ ቃል አይደለም፣ አባባል ነው። የሀገራችን ሰው ጎበዝ የሜዳ አህያ ይላል። አቃሉ አንዳንድ አፍ እንደሚያዳምጣ እንደ ሜዳ አህያ እንደምትቆጥር አልገባኝም። ቆይ አሁን ተረጋጋ። ቆይ አንዴ ስለ ወንጌል እየተነበበ ሰውን አትሳደብ። ቃዶሽ ለምንድን ነው የተማርከውን ነው አንዴ የምታስተምረኝ? አይ ነው አውቃለሁ። እስቲ ቆይ አንዴ ቤተክርስቲያናችን ስለ ሜዳ እያስተምር አውቃለሁ። ያለው አንዴ ቆይ እሺ፣ ዶንት ቢ ነርቨስ። እሺ ስሜት አያተው። አሁን ድንግል ማርያም አለመሆኗ በጣም በብዙ ማስረጃ ነው ማሳይ፣ በጣም በብዙ ማስረጃ። እሺ 40 ላይ አይደለ የጠቀስከው? እሺ በደንብ አሁንም በመሸ ጊዜ አሁን መጀመሪያ እዚህ ጋር ሁለት ነጥቦችን ያዝልኝ። በገሊላ ይከተሉት ከነበሩ ሴቶች መካከል ነው የተጠቀሰው። አንድ ሁለተኛ ደግሞ በሩቅ ሆነው ይመለከቱት ነበረ ተብሎ ነው የተጠቀሰው። በሩቅ ሆነው ይመለከቱት ነበረ። ሁለት ነጥቦች እዚህ ጋር ትይዝልኛለህ። ከዛ ደግሞ እዚህ ጋር እንወርድና 47 ላይ ከመቶ አለቃው ተረቶ በድኑን ለዮሴፍ ሰጠው
በፍታም ገዝቶ አውርዶ በበፍታ ከፈነው፣ ከአለትም በተወቀረ መቃብር አኖረው፣ በመቃብሩ ደጃፍ ድንጋይ አንከባለለ ይልና መግደላዊት ማርያም የዮሳ እናት ማርያምም ወዴት እንዳኖሩት ይመለከቱ ነበረ ይላል አይደለ? ልክ ሲቀብሩት ወደ መቃብር ሲወስዱት ይሄን ሁሉ ሲከታተሉ የነበሩት ማርያም መግደላዊትና የዮሳ እናት የተባለችው እዚህ ጋር ያለችው ነች አይደል? ኦኬ አዎ እቺ ነች አይደል? ማርያም መግደላዊትና የታናሹ የያዕቆብና የዮሳ እናት ናቸው አይደለ? ይከታተሉ ነበረ ወዴት እንደተቀበረ እየተባለ ያለ ሁለቱ ማርያሞች ናቸው አይደል? አዎ እቺ የኢየሱስ እናት ነች ብለህ ነው አንተ የጠቀስካት አይደል? ኦፍ ኮርስ የኢየሱስ እናት ማርያም ናት። ቢንጎ በደንብ እዩ። አሁን ይሄ መቼ ነው? ክርስቶስ ተሰቅሎ እስኪቀበር ድረስ ማርያም መግደላዊትና የዮሳ እናት ማርያም አልሄዱም አይደለ? በዚህ አውድ መሰረት ቃዶሽ እስኪቀበር ድረስ ይከታተሉ ነበር አይደለ? ይከታተሉት ነበር ይላል እኮ ክፍሉ። አሁን ምን ልታመጣ ነው? ከዚህ ውጪ ከመጽሐፍ ቅዱስ ውጪ እምጠይቅህን ብቻ መልስ። አትጨነቅ። ምን ሊያመጣ ነው ብለህ አታስብ። የምታምነውን መጽሐፉ የሚለውን ብቻ መልስ ለመረዳት እኮ ችግር የለውም። አንተ አሁን ካረምከኝ ችግር የለውም አይደለችም? እስኪቀበር ድረስ ይከታተሉት ነበረ ማርያም መግደላዊትና የዮሳ እናት ማርያም አይደል? ልክ ነኝ? ያው ቀጥላ። በጣም አሪፍ። አሁን ወደ ዮሐንስ ወንጌል ምዕራፍ 19 ቅድም ወደ ጠቀስከው ክፍል እንሄድና በደንብ እንመለከተዋለን። አሁን በደንብ አስተውል። እሺ ኦኬ 25 አካባቢ። እሺ ኦኬ ጭፍሮቹም እንዲያደረጉ ነገር ግን በኢየሱስ መስቀል አጠገብ ይላል። እሺ ቆይ እዛኛው ከሩቅ ሆነው ይመለከቱ ነበር አይደለም የሚለው ማርቆስ ወንጌል ላይ የምታስታውስ ከሆነ? አዎ እንደዛ ነው የሚለው። ቀጥልሽ። እዚህ ጋር ግን ምንድነው የሚለው? ነገር ግን በኢየሱስ መስቀል አጠገብ ማን ነበረች ነው የሚለው? እናቱ ይላል አይደል? ድንግል ማርያም የት ነበረች? በመስቀሉ አጠገብ አይደል የነበረችው? አንተ አብራራ፣ ችግር የለውም። አትጠይቀኝ እኮ ከጨረስክ በኋላ ችግር የለውም። እያንዳንዱ እየተግባባን እንሂድ ቃዶሽ። እሺ እታችም ላሉ አያችሁ፣ ለመረዳት ምናምን አይደለም። ያው ከመስቀሉ አጠገብ እናቱ አጠገብ ነች፣ እናቱ ይላታል። በቃ ስለ ድንግል ማርያም ሲወራ ሁል ጊዜ የኢየሱስ እናት ነው የምትባለው። መለያዋ ራሱ እሱ ነው። ኢየሱስ እያለ የያዕቆብ እናት አትባልም። ኦኬ ሲጠራ ራሱ በአይሁዶች ባህል እና ልማድ ራሱ በነገራችን ላይ በበኩር ልጅ ነው የሚጠራው። ኦኬ ወይ በበኩር ልጅ የመጀመሪያ ይጠራል። እንደዛ እየተጠራ ነው። ክርስቶስ እያለ የሆነ ላቲ ስብሐትና እንደዚህ አይነት ነገር የላትም። ግን ቢጠራ እንኳን ከተጠራ በበኩር ልጅ ነው የምትጠራው ማለት ስትጠየቅ አትመልስም። አሁን ሰው ሊያወራ ሲል ትደረባለህ። አዳም አምስት እኮ ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጓል እኮ። ሚዩት አድርገው። አንዴ ቆይ እሺ። በመስቀል አጠገብ ማን ነበረች ይላል? እናቱ፣ የእናቱ እህት የቀሌዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበረ ይላል። በጣም በሚገርምህ እዚህ ጋር ነው ዋናው። እዛ ጋር እስኪቀበር ድረስ ነበሩ ይላል አይደለ? አሁን ማይክን ክፈት። እስኪቀበር ድረስ ነበሩ። መጀመሪያ የቀደሙን ጨርስ። ታናሹ ተብሎ ኢየሱስ ክርስቶስ ሜንሽን ተደርጎ ነበረ አልተደረገም? ካልከኝ ታናሹ ተብሎ ኢየሱስ ክርስቶስ አይደለም። የኢየሱስ ክርስቶስ ታናሾቹ ተብሎ አልተጠቀሱም? ኢየሱስ ክርስቶስ ታናሾቹ ተብሎ ታናሾቹ ተብለው እሺ፣ አምጣው። ታናሾቹ የኢየሱስ ክርስቶስ ታናሾቹ የተባለው አምጣው። እሺ፣ ጥቅሱ እሺ፣ 41 አውጣ። ታናሹ የተባለው የማን የትኛው? 41 ማቴዎስ 41 ማቴዎስ 41 ኦኬ፣ ማርቆስ 41 ይቅርታ፣ ማርቆስ ቅድም 16 41 15 ነው። ማርቆስ 15 ነው ምዕራፉ። ይኸው ታናናሾቹ የኢየሱስ ታናናሾች ተብለው ተጠቅሰዋል ነው ያለው። እሺ እንሂድ እስኪ 41 ይኸው 41 ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበረ። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መግደላዊት ማርያም፣ የታናሹ ያዕቆብና ታናሹ ማን ነው? ታናሹ ተብሎ የታናሹ ታላቁ ማን ነው? እዛ ክፍል
ታናሹ ያዕቆብ ታናሹ ያዕቆብ ከሌላ ያዕቆብ ስላለ አቤት አቤት አንተ በዚህ እውቀት ነው የማን ታናሽ ነው አንተ በጣም የእውነት አንተ ፈር ቆይ አንዳንዴ ሰው ያፍራል እኮ በነገራችን ላይ ታናሹ ያዕቆብ የሚባለው ሌላ ያዕቆብ ወልደ ዘብዴዎስ ያዕቆብ ወልደ ዘብዴዎስ የሚባል አለ ከሐዋርያት መካከል ታላቁ ያዕቆብ በእድሜያቸው ስለሚለያዩ ማለት ነው። ኦኬ ሌላ ከነዚህ ውጪ ሌላ ያዕቆብ ስላለ ይሄ መለያው ታናሹ ያዕቆብ ነው። ኦኬ የታናሹ ያዕቆብ ተብሎ ነው የሚጠራው እንጂ የኢየሱስ ታናሽ ታናሹ ያዕቆብ የተባለው ለምንድን ነው? የኢየሱስ ታናሽ ስለሆነ ነው። ታናሹ ያዕቆብ ማስረጃ አምጣ። ማስረጃ ክፍሉ ቃል በቃል እየተናገራል እንዴ? እዚህ ክፍል ላይ የኢየሱስ ታናሽ ወንድም ያዕቆብ ነው የሚለው ያዕቆብ ዮሳ የተባለው ክፍል ታናናሾች ተብሎ መንሽን ተደርጓል እያልኩ ነው። ቆይ አንዴ ዮሐድ እዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ እነዚህ ማርያሞች እነማን እንደሆኑ ይናገራል። ይዛል አለ እሱ አለ። ቆይ ወደዛ ከመሄዴ በፊት መጀመሪያ ይሄ እውነት ይቅርታ አድርግልኝ አለማወቅ ደፋር ያደርጋል የሚባለው እንደዚህ አይነት ሰው የታናሹ ያዕቆብ ሲባል የኢየሱስ ታናሽ ያዕቆብ አይደለም ነው የሚለው የታናሹ ያዕቆብ ነው። ታናሹ ያዕቆብ ነው የሚባለው። ሌላ ያዕቆብ አንዴ ተደርበኛ አታውራ። ቆይ አሁን ታናሹ ያዕቆብ የተባለው የኢየሱስ ታናሽ ወንድም ስለሆነ ነው የሚለው ማስረጃ አምጣ። እነዚህ ዮሳና ያዕቆብ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ። መንሽን አልተደረጉም። እነዚህ ያዕቆብና ዮሳ የተባሉት ሌላም ክፍል የኢየሱስ ታናሽ ወንድም ስለሆነ ነው ታናሹ የተባለ ማስረጃ አምጣ። ሌላ ክፍል መንሽን አልተደረጉም። የኢየሱስ ክርስቶስ ታናናሾች ተብሎ አልተባሉም። ካልከኝ ታናናሾች የሚል ማስረጃ አጣ እኮ። ደግሞ ሌላ ክፍል ነው የተጠቀሱት ማለት ጀመርክ። ታናናሾች ይላል። አሁን ቅድም ተሳስተ ታናሹ የሚለው ታናናሾች የሚል አንብበህ ተሸወድክ። ከዛ መውጫው ሲያቅትህ ደግሞ ሌላ ቦታ ታናናሾች ሌላ ቦታ የትም አልሄድኩም። በዚህ ክፍል ላይ ቆሜ አንዴ መጀመሪያ ወይም ዋሽቻለሁ ወይም ደግሞ ወይም ይቅርታ ትጠይቃለህ ወይም ደግሞ የታናሹ ያዕቆብ የተባለው የኢየሱስ ክርስቶስ ታናሽ ወንድም ስለሆነ ነው የሚል ማስረጃ አምጣ። ማስረጃ አመጣለሁ አትልም? እኔ አሁን ያልኩትን አምጣ። በቃ አምጣ። ስታመጣ ታወራለህ። ወሬ አልፈልግም። እንዳታወራ ማስረጃ ብቻ። ማስረጃ ያለው ክፍል እኮ እዛ ጋርም ያዕቆብ ማስረጃ አምጣ። ማስረጃ ካለ ማስረጃ ስትባል አውራ ማለት አይደለም። ክፈት ማስረጃ። እሺ ንገረኝ ጥቅሱ። ያዕቆብ ማነው? ማቴዎስ 13 ያለውን አውጣ። እዛ ክፍል ላይ መንሽን 52 አካባቢ ያለውን መንሽን የተደረጉትን ማቴዎስ 12 52 ደግሞ 13 ማቴዎስ 13 እኮ 13 ቁጥር ስንት? መጨረሻ አካባቢ ስንት? 50 ምናምን አካባቢ። ኦኬ ያው እዛ 50 ስንት? 55 አዎ እዚህ ጋር እሺ ኦኬ ተመልከቱ። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብና ዮሳ ስምዖንም ይሁዳም አይደሉምን? ይላል። ስለዚህ እዚህ ክፍል ላይ ወንድሙ የሚል የት አለ? የኢየሱስ ክርስቶስ ወንድም ተብሎ እዚህ ክፍል ላይ ተጠቅሷል እኮ ያልኩት። ታናሽ ወንድሙ ስለሆነ ነው ታናሹ የተባለው የሚል የት አለ? ቅድም እዛ ክፍል ላይ ታናሹ ተብሎ አልተጠቀሰም እንዴ? በሁለቱም እኮ መጽሐፍ ቅዱስ አንድ የኢየሱስ ታናሽ ወንድም ስለሆነ ነው ትንሹ የተባለው የሚል ማስረጃ የት አለ? አደ ዮሐድ እኔ ያልኩትን አልተረዳኝም። መጀመሪያ እኔ ያልኩትን መጀመሪያ ከተረዳኝ ሚዩት አድርግ። አንተ በጣም ቀለኛ ሰው ነህ። አንዴ ታናሹ የተባለው ላሳያችሁና አንተ ምንም አታውቅም። አለማወቅ ደግሞ እንደ ጀግንነት ነው የምታየው። እውነት ይቅርታ አድርግልኝና ማለት ነው። አንዴ ላሳያችሁ፣ ከዛ ወደ ነጥቡ እንመለሳለን። እሺ ሶሪ መዝሙር ተከፈተ። ኦኬ
ማቴዎስ 10 ላይ አይ ቲንክ አይደለ ሐዋርያቶቹ የሚመርጥበት 10 ላይ ነዋል። አዎ እይ በደንብ የ12 ሐዋርያት ስም ይህ ነው። መጀመሪያው ጴጥሮስ የተባለ ስምዖን፣ ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብም ኦኬ የዘብዴዎስ ልጅ ያዕቆብም፣ ወንድሙ ዮሐንስም። ይሄ ትልቅ ስለሆነ ነው ታላቁ ያዕቆብም ይባል። ይሄን ፊልጶስም፣ በርጠለሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የእልፌዎስ ልጅ ያዕቆብም፣ ታዲዮስም የተባለ ልብድዮስ፣ ቀነናዊ ስምዖን፣ ደግሞም አሳልፎ የሰጠው አስቆሮቱ ይሁዳል። በሐዋርያት መካከል 2 ያዕቆቦች አሉ። ያዕቆብ ታላቁ ያዕቆብና ታናሹ ያዕቆብ የሚባሉ ማለት ነው። ከሐዋርያቶቹ 2 ያዕቆቦች ስላሉ መለያቸው ታናሹና ታላቁ ይባላሉ እንጂ አንተ ያልከውን የፈታ እንደዛ ብሎ የተረዳም አንድ እንደው ከአባቶች አይደለም እንድጠቅስ ራሱ የምጠብቀው ማለት ነው። እዚሁ ላይ የሁለቱ ያዕቆቦች የአባታቸው ስም ማን እንደሆነም በዛው ብታሳየው። የትልቁ ያዕቆብ የአባቱ ስም ማን ይባላል? የታናሽ የተባለ ያዕቆብ የአባቱ ስም ይናገራል እዚሁ ላይ እና ሶላ እባክህ ተከታተል። ኤግዛክትሊ ያ አንዱ የታላቁ ያዕቆብ ዘብዴዎስ ነው። ቆይ አንዴ ፈለገ የሆነ ስልክ አንዴ ላንሳ። እሺ ወንድማችን ሶላ ባጭሩ ረዥም ሰዓት የፈጀውን ሀሳብ በአንድ የመጽሐፍ ቅዱስ ጥቅስ ለመመልከት እንሞክር። አሁን ቀደም እንዳየው ወንድሞቹ የሚል ጥቅስ ማውጣትን ብቻ ነው እንጂ ያየው አንተ ወንድሞች ያልካቸውና ያዕቆብና ማን ናቸው ምናምን you have no idea። የአንደኛው ያዕቆብ የአባቱ ስም ዘብዴዎስ ነው። የአንደኛው ያዕቆብ የአባቱ ስም ደግሞ እልፌዎስ ነው። እነዚህ ወንድሞቹ ተብለው የተጠሩት በአጠቃላይ ወንድሞቹ ስለተባሉ ለኛ ለክርስቲያኖች ጆሮአችን ይቆረቆራን ወለ በፍጹም አይቆረቆራንም። ለምንድን ከተባለ ሲጀመር እንደዚህ አይነት ማስረጃ መስጠት የለባችሁም። እሺ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ጌታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ይሰማል? የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ስለዚህ በተለያየ መጽሐፍ ቅዱስ ክፍል ላይ የክርስቶስ ወንድሞች የጌታ ወንድሞች ተብለው የተጠሩ አሉ። ኦፍ ኮርስ አሉ። እነዚህ የጌታ ወንድሞች ስለተባሉ የማርያም ልጆች ናቸው ማለት ነው ወይ? በፍጹም የማርያም ልጆች ናቸው ማለት ሳይሆን የአባቱን ፈቃድ የፈጸሙ ስለሆኑ አዎ በሚገባ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። በጣም እንደሚለያዩ ከዋሪ ጋር የጀመራችሁትን ከመጨረሳችሁ በፊት የተወሰኑ ነገሮችን ለማሳየት ልሞክር ወንድማችን። እሺ ይሄም እዚህ ጋር የምታዩት መጽሐፍ የመጽሐፍ ቅዱስ መዝገበ ቃላት ነው። እሺ ዋሪ ተመልሳል። ቀጥል ዋሪ። ያ በጣም ይቅርታ አይ ቲንክ የት እንደደረሳችሁ ባላቅም ዞሮ የሁለቱም ያዕቆቦች ከዚህ አንጻር ነው ታላቁና ታናሹ የሚባሉት እንጂ የክርስቶስ ታናሽ ወንድም ማለት አይደለም። እንደዛማ ሁሉም እንደዛ እየተባሉ ነበረ። እንደናንተ አስተሳሰብ ከሆነ እልፌዎስም አይሚን ዮሳ ማለት ነው። ዮሳም ታናሹ ዮሳ ምናምን እየተባለ ነበር የሚጠራው እንደናንተ ሐሳብ ከሆነ ማለት ነው። ያዕቆብ የተባለው ግን ከሐዋርያቶቹ አንጻር መሆኑ ነው። ወደ ማርቆስ ሐሳብ እንምጣና ወደ ማርቆስ ሐሳብ እንምጣና ቅድም ምን ብለህን ነበረ የምታስታውስ ከሆነ ቃዶች ሁለቱም ማርያሞች ምን ነበሩ ብለህናል? እስኪቀበር ድረስ አዎ ይከታተሉ ነበር፣ እዛው ነበሩ ብለህናል። እስቲ ቅዱስ ዮሐንስ እንደዛ ይለናል። የምር ማንተ እንዳልካት የያዕቆብና የዮሳ እናት እመቤታችን ከሆነች እስቲ ቅዱስ ዮሐንስ ምን ይላል ስለ እመቤታችን? ዮሐንስ 19 ላይ እንሄዳለን። የቅድሙ ክፍል እሺ ከቁጥር 25 እሺ መጀመሪያ አጠገቡ ነበረች። ከዛ በኋላ እናቱ ብሎ ስፔሲፊካሊ እሷን ጠራ። ከዛ የእናቱ ምህት ሌሎቹ በሌላ በልጆቻቸው በባሎቻቸው ምናምን ይለያቸዋል። ቁጥር 26 በደንብ ኢየሱስም እናቱን ይወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት
እነሆ ልጅሽ አላት ይላል። ይሄ ጌታችን ቅዱስ ስጋው ከቅዱስ ነፍሱ ከመለየቱ በፊት ነው አይደል እየተናገረ ያለው። ቃዶሽ ማይከን ክፈቷል። በጣም ጥሩ። እነሆ ልጅሽ ብሎ ነገራት። እሺ ከዚህ በኋላ ደቀ መዝሙሩን እናትህ እንኋት አለው ይላል። ዮሐንስን ደግሞ ምን አለው? እንኋት እናትህ ብሎ ሰጠው አይደለ? ቃዶሽ አትዝጋ ማይከን አንዴ እችን እስክንጨርስ። ምን ለዮሐንስ ደግሞ ያው እናትህ ብሎ ሰጠው አይደለ? ኦፍ ኮርስ የስ ኦኬ። ዮሐንስ ይሄኛው ዮሐንስ የእሷ ልጅ ነው ላቲ ስብሐትና ዮሐንስ የተባለው ዮሐንስ ኦፍ ኮርስ የእሷ ልጅ ነው። ኦኬ አይደለም ያልከኝ ነው። እሺ አይ ነስ ጀመር ቀጥልሽ አውራ። ኧረ ቃዶሽ ፕሮ ራሱ እንዳይሰሙ እባክህ። ይሄ ወንጌላዊ ዮሐንስ ነው አይደል? ይሄ ቀጥልሽ አንብብ አልኩህ እኮ ችግር የለውም። ከዛም በኋላ አይ በቃ አንተ ምንም ስለማታውቅ እውነት ለምናገር በቃ ዝም ብዬ አይ ፐርሰናል ብዙ ጊዜ ፐርሰናል ዶናቸው አይ ነው ጎይ ዶክ። ኧረ በፈጣሪ የፈራ እንዴ! እኔ እኮ እንደዚህ ማለት ብዙ ነገሮች ስለምታጠፋ ብዙ ነገሮች ስለምትስት ዝም ብዬ በቃ ባላስመልስ ይሻላል። ምክንያቱም እኛ የአንተን አለማወቅ ምናምን ማሳየት አይደለም ዋናው ኢንቴንሽናችን ወይም ደግሞ አላማችን። እውቀት ይዘህ ወደ መዳን እንድትመጣ ነው ዋናው ሀሳቡ። ኦኬ። ስለዚህ ብዙ ነገር ባወራ ቁጥር በጣም ብዙ ነገር ስለምትስት ልተወው እና ይሄኛው ዮሐንስ ማለት የዘብዲዮስ ልጆች ተብለው የተጠቀሱ ያዕቆብና ዮሐንስ ወልደ ዘብዲዮስ ተብለው ነው የሚታወቁት። እሺ የዘብዲዮስ ልጅ ዮሐንስ ነው ይሄ እና ከባድ ነው። እሺ እና እናቱ አይደለችም ማለት የስጋ እናቱ አይደለችም። ስለዚህ ምንድነው ጌታ እያደረገ ያለው? ልጆች አለመኖሩ ራሱ ሌሎች ልጆች አለመኖር ከክርስቶስ ውጭ ሌላ ልጆች አለመኖሩ ዋና አንድ ማስረጃ ራሱ ይሄ ነው። ምክንያቱም ሌሎች ልጆች ቢኖሯት የራሷ ማለት ነው እነሱ ጋር ነበር የምትሄደው። እዚህ ክፍል ግን በጣም የሚገርም ነገር ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ደቀ መዝሙሩ ነው ወዴት ወሰዳት ነው የሚለው። ከዚህ ሰዓት ጀምሮ ቃዶሽ ወደ ቤቱ አይደል? የት ሄድክ? በቃ መለጠ። የት ሄድክ? ዌር አር እሺ። ኤኒዌይስ አጠራ አድርገን ስንጠቀልለው ሐሳቡ ከዚህ ሰዓት ጀምሮ ድንግል ማርያም ከዮሐንስ ጋር ወደ ዮሐንስ ቤት ሄዳለች። ኦኬ ወደ ዮሐንስ ቤት ሄዳለች። ማርቆስ ጋር ግን ሄደን ስንመለከት ያቺ የያዕቆብና የዮሳ እናት የተባለችው በዚህ ሰዓት ሄዳለች እንዴ? ይሄ እኮ በነገራችን ላይ ቀጥላችሁ ብታነቡት ዮሐንስ ይሄ ከተናገረ በኋላ ክርስቶስ እንደተቀበረ ኦኬ ተፈጸመ ብሎ ነፍሱን እንደሰጠ ምናምን ከዚህ በኋላ ነው የሚናገረው። እዚህ ክፍል ግን ማርቆስ ላይ ግን እነ ማርያም መግደላዊትና የያዕቆብና የዮሳ እናት ማርያም ግን እስከ መጨረሻ ድረስ እንደተከታተሉ ይናገራል። የያዕቆብና የዮሳ እናት የተባለችው ድንግል ማርያም አይደለችም። አንድ በመጽሐፍ ቅዱስ ፕሩፍ ማድረግ ይቻላል ይሄ በቀላሉ። ሌላ በመጽሐፍ ቅዱስ መዝገበ ቃላት በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ የመጽሐፍ ቅዱስ መዝገበ ቃላት አለ አይደል? የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው የመጽሐፍ ቅዱስ መዝገበ ቃላት አለ። ኦኬ እዛ ክፍል ላይ የዮሳና የያዕቆብ እናት ማርያም የተባለችው ድንግል ማርያም ነች አይደለችም? ያው እዚህ ጋር ቁጥር 6 ላይ ስድስተኛዋ ማርያም ወደ 8 ማርያሞች አሉ በመጽሐፍ ቅዱስ ውስጥ። ከ8ቱ ማርያሞች ያው መጀመሪያ ድንግል ማርያም ነች የኢየሱስ ክርስቶስ እናት ማለት። ከዛ በፊት ማርያም የሙሴና የአሮን እህት ማርያም አለች። ከዛ እመቤታችን ድንግል ማርያም፣ ከዛ የአልዓዛር አሉ በጣም ብዙ። የያዕቆብና የዮሳ እናት ማርያም ግን ሌላ ነች። ይኸው እዚህ ጋር ማርያም የታናሹ ያዕቆብና የዮሳም እናት ስድስተኛዋ ማርያም ነች። ይህችም ደግሞ ለክርስቶስ ስቅለትና መቀበር ምስክር ነበረች ይላል። ሲቀበርም ሲሰቀልም
እስከ መጨረሻ ድረስ ከቆዩ ሴቶች መካከል አንዷ ነች። እመቤታችን ግን እስከ መጨረሻ አልቆየችም። ከዮሐንስ ጋር ልክ እናትሽ እነሆ ልጅሽ ብሎ ከሰጣት በኋላ በዚያ ሰዓት ነው የሚለው። በነገራችን ከዚያ ሰዓት ጀምሮ ወደ ቤቱ ወሰዳት ነው የሚለው። ሰው ድንግል ማርያም አልነበረችም በዛ ሰዓት። እነዚህ ግን ለጌታ መቀበር ምስክር ከነበሩ ስቅለቱና መቀበሩ ምስክር ሆነው ከማርያም መግደላዊት ጋር ያዩ ናቸው ይልና ማስረጃ የሚጠቅሰው ማርቆስ 15:40 ቅድም ስንጠቅሰው የነበረው እስከ 47 ድረስ እዛው ማርቆስ 16 ከቁጥር 1 ጀምሮ ሉቃስ 24:10 ጭምር ስለዚች ማርያም ተጽፎ እናገኛለን ለማለት ነው። እግዚአብሔር ይስጥልኝ። ፈለገ ቀጥል። እናመሰግናለን ዮሐኒ። ፕሮቴስታንቶች ወንድሞች ባካችሁ በክርስቶስ የማያምኑ ሰዎች በተሰናከሉባቸው ሀሳቦች ላይ ባተሰናከሉ መልካም ነው። ለድንግል ማርያም የማይሆንን ስያሜ የማይሆንን ስም ለመስጠት ብላችሁ ባካችሁ ብዙ ፈርሰር ባትሄዱ ጥሩ ነው። የጌታችን ኢየሱስ ክርስቶስ እናት ድንግል ማርያም እርሷ የክርስቶስ ኢየሱስ ብቻ እናት ነች እና አንዳንድ ጊዜ ከመጽሐፍ ቅዱስ ውጪ ሰው ሰራሽ ትምህርት አላችሁ ምንለው ለዚህ ነው። ሰዎች በክርስቶስ ላይ ተሰናከሉ እያለ የመጽሐፍ ቅዱስ ክፍል የተናገረ በክርስቶስ ያላመኑ ሰዎች የተሰናከሉባቸውን ሐሳቦች እንደ መጽሐፍ ቅዱስ ማስረጃ አድርጋችሁ ባትቀበሏቸው ባታሰምሩበት መልካም ነው። ሌላው ደግሞ በመቀጠል ወንድሞች የሚሉ ሐሳቦችን ስታዩ ደግሞ አትወናበዱ ፕሊስ። ጳውሎስም የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል እና ወንድም የሚል ሐሳብ ስታገኙ ፕሮቴስታንቶች ወንድሞች ባካችሁ እኛ ክርስቲያኖች እንደማንደነግጥ ሁሉ እናንተም አትደንግጡ። በመጽሐፍ ቅዱስ ላይ የጌታ ኢየሱስ ክርስቶስ ወንድም ተብሎ የተጠሩ በጣም ብዙ አሉ። አዎ አሉ። ከምን አንጻር ነው? ያው ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ባጭሩ ይናገራል። የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ይላል። ስለዚህ የአባቱን ፈቃድ የፈጸሙ ሁሉ እነርሱ የጌታ የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል እና በእንደዚህ አይነት ሐሳብ ባካችሁ ፕሊስ አትታለሉ። ፕሮቴስታንቶች ወንድሞች አሁንም በቻላችሁት አቅም እንዲህ አይነት ሰው ሰራሽ ትምህርቶቻችሁን በአጠቃላይ እንዳሮጌ ልብስ ጥላችሁ እውነተኛ የሆነውን የክርስቶስን ቃል አዲሱን ልብስ ለብሳችሁ እንድትጓዙ በልዑል እግዚአብሔር ስም ጥሪ እናቀርባለን። ሌሎችም ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልን። በጣም ብዙ የምናነሳቸው በነገረ ድህነት ዙሪያ፣ በትምህርተ ሥላሴ ዙሪያ፣ በነገረ ክርስቶስ ዙሪያ፣ በተለያዩ ትምህርቶች ዙሪያ ያላችሁ ሰው ሰራሽ ትምህርቶች ስለምናነሳ አንዳንድ ቁጥር ጻፉልን። አሁን ያስገባው ወንድማችን አሁን ስለ ተነሳው ሐሳብ ላይ ማብራሪያ ስንሰጥ ውሸታሞች እያልከን ነበረ። ምንድነው የዋሸነው ወንድማችን ዮናታን? በመጀመሪያ ልሰማኝ ከቻልክ ብቻ ላወራ የምችለው ለምንድን ነው ያስገባው? ሁለተኛ ታስገባኝና አንተ ነው የምታወራው እኮ። ስትገባ ተወዳጅ ወንድማችን ተረጋጋና አዳምጠኝ። ስትገባ ያስገባህን እንድታወራ ነው። ያስገባህን እንድታወራ ነው ማለት ግን ለምሳሌ ሰዎች የመንደር ወሬ ሲያወሩ ባፋቸው ሲጸዳዱ እንደ አይነት እድል አንሰጥም፣ እናስወርዳለን። ስለዚህ ፖላይት ሆነህ እስካወራ ድረስ ሐሳብን እናዳምጣለን። ውሸታሞች ናቸው ያልከው አሁን የትኛውን የመጽሐፍ ቅዱስ ክፍል ዋሽተን ነው? ወንድማችን ወደ ገደለው ግባ አንድ ጊዜ ዮናታን። የትኛው ነው? እሺ በመጀመሪያ ስላስገባኝ አመሰግናለሁ። ሲቀጥል ደግሞ በአፋቸው እንደዚህ እንዲያልክ ምናምን ይሳደብክ ወንጌል ማውራት ይከብዳል። ውሸታም ያልኩበት ወንድማችን ምን ብዬሽ ይሳደብኩት? ቆይ ይኸውልህ ምን ብዬሽ ይሳደብኩት? ፈለገ አንተ ማውራት ብቻ ነው የምትወደው፣ መስማት አትወድም። በቃ የገባኸው ገስለህ ስለኔ ለማውራት ነው እንጂ ስለዚህ ትምህርት የማውራት አቅም የለህም። አንተ አራተኛ ይዘው ነው ስገባ አታስወራኝ። ለምን 14ኛ አይሆንም? ወንድሜ ስለኔ ማውራቱን ተውና ውሸታሞች ናችሁ ስላልከበት ትምህርት አውጣና አውራ። እድሉን ሰጠን። አንተ የምታወራውንም ስለኔ ነው ወዳጅ። እኔና ስለ ትምህርቱ አውራ። አሁንም አንተን እንዲህ አይነት ሰው ከሆንክ ልናስወርድ እንችላለን። እኛ ጋር ይሄ ስድብ አይደለም። የመንደር ወሬ የሚያወሩ ሰዎችን ገስ ላይ ማስቀመጥ አንፈልግም። በአፋቸው የሚጸዳዱ ሰዎችን ገስ ላይ ማስቀመጥ አንፈልግም። ይሄ መብታችን ነው። አንተ በትምህርቱ ዙሪያ ግን ዋሽታችኋል ያልከው ጉዳይ ካለ ታይምን ተጠቀም። ዋሽታችኋል ያልከውን ሐሳብ ተናገር። ስለ ትምህርቱ አውራ። እሺ ደግሞ እንደዚህ በእንዲህ አይነት መንገድ ወንጌል ብለህ ቁጭ ብለህ ስታወራ ሙኒስታን ካሸኝ ታችሁ ረድ ራስን ቻለና ታችሁ ረድ ስለመጣ ነው። አንተ መቼ ራስን ታውቃለህ? ዝም ብለህ ወሬ ብቻ። እሺ ታችሁ ወሬ ብቻ
በነገራችን የክርስቶስ ኢየሱስን አዳኝነትን ወንጌል እያጣመሙ ዋጋ ትከፍላለህ። ኢየሱስ የከፈለበትን ዋጋ ክርስቶስ የከፈለው ዋጋ ደሙን አንተ ልታንቋሽሽ ዋሽታችኋል ብሎ ከገባ በኋላ ሳያስበው ምንም የለምና ምን ብዬ ልውጣ ረብሽ ልውጣ ነው። አዎ እንድናስወርደው እኮ ነው። እኛ እናስወርድ መራስ ውረድ ራስን ችሎ ወረደልን እንዳይወርድ ወዳጄ እንዴት ነህ ዮናታን? ዮናታን በቃ ሚዩት አረጋ ዲያቆን ሚዩት ላይ ነው። አይ ቲንክ ሚዩት እያወራ ነው ይመስለኛል። እያወራ ከሆነ እየሰማን አይደለም። ዮናታን የማይክ ምልክቱን አንሳው። አንዳንዴ ሚዩት ሆኖ ራሱ ሰዎች አሉ አይሰሙንም። እኛ አሁን አንሚዩት አድርጎ ራሱ ስንል አይሰሙንም እየጮሁ። አሁን ገና ሰማን። ሚዩት ያረከውማ አንተ ነህ። እዛም ዝም ያለ እሺ ዮናታን ቆይቶ እሱ ዮናታን እንዴት ነህ? እግዚአብሔር ይመስገን። ወንጌል ምንድን ነው እስኪ ንገረኝ። እሺ ወንጌል ስለ ክርስቶስ ኢየሱስ ነው። ስለ ልጁ ነው። ስለ ልጁ ነው ወንጌል። ያ በልጁ ታምናለህ? በደንብ አድርጌ የልጁን ሁለቱን ባህሪያቶች እስኪ አስረዳኝ። ጌታችን ኢየሱስ ክርስቶስ ወንጌል ምንድነው ብለኛል። የክርስቶስ ኢየሱስን ባህሪ ንገረኝ ብለኛል። እሺ ከሰማኝ በደንብ አድርጌ አወራለሁ። ወንጌል ሐዋርያው ጳውሎስ ለሮሜ ሰዎች የጻፈላቸው መልእክት ላይ ስለ ልጁ ስለ ክርስቶስ ኢየሱስ ነው አለ። ስለዚህ ወንጌል ማለት አንደኛ እግዚአብሔር አምላክ ልጁን አሳልፎ ለሰዎች ኃጢአት ቤዛ አድርጎ የሰጠበትን ሰው በክርስቶስ አምኖ ከዘላለም ሞት የሚድንበት በክርስቶስ አዳኝነት አምኖ የእግዚአብሔር ልጅ ሆኖ ዘላለም የሚኖርበት ነው አንዱ ወንጌል። ወዳጄ የጠየቁ ነገር ጴንጤ ነህ አይደል? ምን አልከኝ? ጴንጤ ነህ አይደል? ጴንጤ ነህ? አዎ የወንጌል አይደል ወይ? አዎ የወንጌል አማኝ ነኝ። እሺ ጥሩ። ስለዚህ ኢየሱስ ስንት አካል ስንት ባህሪ ያለው በፕሮቴስታንት አስተምሮ ኢስላም ሄሎም አይሽብር አቤት ወንድሜ ብሩን ቀነስ አድርገውና ንገረኝ ወደ መልሱ። ምን አልከኝ? ጴንጤ ኢየሱስ ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ስንት ባህሪ ያለው ብላ ነው የምታስተምረው? ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ወጣ ያፈር ልብላ ወጣ። ዲያቆን ይቀጥሉ። አይ ቅዱስ ሚካኤል ፕሊስ እባካችሁ ስትገቡ ምክንያት ይኖራችሁ። አሁን አንድ እውነት አለ፣ በእኛና በእናንተ መካከል የእምነት ልዩነት አለ። የእምነት ልዩነት አለን ማለት ግን የግድ መዘላለፍ አለብን ማለት አይደለም። እባካችሁን በቃ ፕሮቴስታንት የሆነ ሰው ፕሮቴስታንት ስለሆነ ከኛ ከክርስቲያኖች ጋር የግድ በቃ መዘላለፍ መተቻቸት አለበት ማለት አይደለም። ፖዚቲቭ ሆናችሁ ገብታችሁ እኮ በመጽሐፍ ማስረጃ መውራት ይቻላል። እና ዋሽታችኋል አለን። አሁን በአንሳኔ መጽሐፍ ቅዱስ ትምህርት ላይ ምንድን ያነሳ ነው ምንድን የዋሸ ነው እንለዋለን። አንተ ሲጀመር ብዙ ጊዜ እንትን ትላለህ ምናምን የኮሚቴ መንፈስ ይባላል። እንዲህ አይነት መንፈስ በሶሻል ሚዲያ ላይ እና በተለያዩ መንፈስ ቦታዎች ላይ የሚሰራ መንፈስ ነው። የኮሚቴ መንፈስ ይባላል እንዲህ አይነቱ መንፈስ እና ይሄ ኮሚቴ መንፈስ የተወጋ ይሁን። ኧረ መድኃኒዓለም። እሺ እኔ ያው የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን እያነሳን ነው። የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በጣም ሰፋ አድርገን ነው እያነሳን ያለ ነውና በመጽሐፍ ቅዱስ ማስረጃ መመለስ የምችሉ ካላችሁ ኑና በመጽሐፍ ቅዱስ ማስረጃ እናወራለን። ምንድነው ያልኳችሁ? በመጽሐፍ ቅዱስ ማስረጃነት ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ሰዎች በመጽሐፍ ቅዱስ ማስረጃ መታችሁ ይሄ ትምህርታችን መጽሐፍ ቅዱስ መሰረት አለው ማለት ትችላላችሁ። እሺ አሃዱ የሚል አካውንት ይሰማል? አዎ። እሺ ወንድማችን ኮሜንት ላይ ምን ብለህ ነበር የሰደብከኝ? አሁን አርባ ስድስት ሰው ተደርድሮ አላስገባም ስትል ነው።
አዎ ምን አልከኝ? እንደዛ አንተ ሲባል ምን ብለህ ሰደብከኝ? ምንም አልሰደብኩም። ምንድነው አሁን የጻፍከው? እሺ የስድብ አይደለም። እሺ የጻፍከው ምንድን ነበር የሚለው? እስኪ ደግመህ በለኝ። ራስህ አንብበዋል። ያሳፍራል አይደል? ችግር የለም። እኔማ ደግሜ እልልሃለሁ፣ ግን ያሳፍራል አይደል? አይ እኮ ስድብ እኮ አይደለም። የአፍን ቅርጽ ሳይው እሱን ስለመሰለኝ። እሺ እኮ ምን አፋልከኝ? እኔ ምን አፋልከኝ? ምን ብለህ ተናገርክ? ችግር የለም። ሶሪ ይቅርታ። በጣም እሺ። አዎ ያሳፍራል። አሁን ምንድነው መሰላችሁ ለምን መሰለህ ያስገባው ወዳጄ ኮሜንት ላይ ፕሊስ ጸያፍ የሆኑ ነገሮችን ለመናገር ሌላም ጊዜ አቸኩል። እሺ ልክ ገስ ላይ ስትገባ አሁን ይኸውልህ እንደ ልጅ አገረድ ነው የተሽኮረመምከው። አየህ ስትገባ ያሳፍራል። ይሲ ስለዚህ ሌላ ጊዜ ቆይ ልናወራ ነው ወዳጃችን። እንዲያስገባኝ እኮ እንድታወራ እኔ አሁን ምን ብለህ ሰደብክ? ሽጉጥ አፍ ብለህ ሰደብክ። እኔ ሽጉጥ ጥይት እንደሚተፋ ነው የሚያውቀው። ምናልባት ከኔ አንደበት ቃል እግዚአብሔር ነው እስካሁን እየወጣ ያለው ሰው። አሁን እንዲህ አይነት የሆኑ ስድብ ነክ የሆኑ ነገሮችን ከመናገር በፊት ወደ ሌላ ነገርም ከመግባት በፊት በቻልኩ አቅም ልክ እንደዚህ ገብተህ በመጽሐፍ ሲማተረጃ ማውራት እንችላለን እኮ ሐሳብህን። አሁን እኔ ሽጉጥ አፍ እኔ ካፌ ባሩር ሲወጣ ይታል ፈለገ ይቀርማል። እኔ እኮ ቂም አልያዝኩብህም። እኔ ቂም ይዤብህ ሳይሆን ሌላ ጊዜ ፕሊስ እንደዛ አታደርግ። ተወዳጅ ወንድማችን እኔ በጣም አንድ ሰዓት ጠበቅኩኝ። 46 ሰው ቁጭ ብሎ አስገባኝ ስለ እንዴት ስላልከ ተናግቼ ሌላ ጊዜ እንዳይለምድ ዛሬ እናስወረደ። ሌላ ጊዜ በደንብ ጠብቀህ መግባት እንዳለብህ እንድታቅ ሌላ ጊዜ ልክ ዛሬ እናስወረደ። ለማንኛውም እና ፕሊስ እንደዚህ አታርጉ እሺ እባካችሁን። ልክ ስትገቡ የምትገቡበትን ፕሮቴስታንት ወንድመቶች እያስገባናችሁ ነው። እንግዲህ አትቸኩሉ፣ እኛም አንቸኩልም። ለሁላችሁ ብድል እንሰጣለን። ግን እዚህ ገስ ላይ ምንችለውን ያክል ሰው ነው የምናስገባው እና በዛ መሀል ላይ እባካችሁን ጸያፍ የሆኑ ነገሮችን ፕሊስ እባካችሁን አትናገሩ። አፍ ሲከፈት ጭንቅላት ይታያል ይባላል። በተለይ ደግሞ ትልልቅ ሰዎች ሆናችሁ በጣም የማይሆን ነገር የምትናገሩ ሰዎች እባካችሁ ግብረ ገብ ይኖራችሁ። እንዴ ሽጉጥ አፍ ኤኒዌይስ እሺ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን። በመጽሐፍ ቅዱስ የማስረጃ ትምህርታችሁን እያነሳን ነው ያለን። እሺ ቡሊ የሚል አካውንት ይሰማል? ይሰማል። መምህር ሰላም ናችሁ ብያለሁ። እግዚአብሔር ይመስገን። ማንን በል ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ፣ ግን ጓደኛዬ ሰሞኑን አንዱ ለቀን ጴንጤ ቸርች ጀምረዋል መሰለኝ አንዳንድ ጥያቄዎች ማንሳት ጀምሮ ነበረና ለሱ ጥያቄ ስለ ምልጃ ምናምን ማለት ያው ከዚህ በፊት ብዙ መልስ ሰጣችሁበታል እናንተ። ግን ያው እንደዚህ አሁን አጠገብህ ነው አለ ልጁ አለ። አንድ ደቂቃ ብሎኛል። ውጪ ላይ ጠዋት ነው የገባ ነው፣ ግን ያው እንዳጋጣሚ ስለቆየብን ውጪ አለ። አሁን ይመጣል። እሺ አንድ ደቂቃ ብሎኛል። ያው በቃ ጠብቁን። እሺ ማይክ ሚዩት አድርገውና ጠብቀን። እሺ አመሰግናለሁ። እሺ ማን ነው የሚለው? ባይኪ ነው የሚለው። ፕሮቴስታንት የሆናችሁ ቶች ወንድሞች ፕሊስ አንዳንድ ቁጥር ጻፉልን፣ እናስገባችኋለን። እሺ ትምህርታችን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ አንዳንድ ቁጥር ጻፉ። ሁላችሁንም አስገባለሁ። እሺ ባይኪ ነው የሚለው። ማን ነው የሚለው? ገስ ላይ የገባው ሰው ቶሎ ቶሎ ማትመልሱ ከሆነ ታች ልናስወርድ ነው። ትምህርታችን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ አንዳንድ ቁጥር ጻፉ። እሺ አማኑኤል የሚል አካውንት ኦኬ። ቶሎ ቶሎ ማትመልሱ ከሆነ እናስወርዳለን። እሺ ዜዶ
ዜዶ እሺ፣ ታች ወረዱ። እሺ ኤልሳቤት የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ደህና ነሽ እህታችን? እግዚአብሔር ይመስገን። አሜን፣ ስላሴ ይመስገን። ከየት ቤተ እምነት ነው የመጣሽው ኤልሳቤት? ከወንጌላውያን እኮ ቤተ እምነት የወንጌላውያን የሚባል ቤተ እምነት አይደል? አማኑኤል ታሙ ጠርተኝ ነበር በመሀል ምንድን ነው? እንዳጋጣሚ ሆኖ ጠርቼ ነበረ ወይ ሰላም ስትለና በቃ ቀጥልና ከኤልሳቤት ጋር በኋላ ላይ አወራለሁ። እሺ እሺ። ተሟቸን ሰላም አላልኩም። ግን ስገባ ተሙ ተወዳጅ ወንድማችን ተወሱ አታስመስል። እጅግ በጣም ነው የምትሰውኛ ስላንተ። እኔ እጅግ በጣም ነው ያንተ ነገር የሚያስጨንቀኝ ማለት ያው አለ አባትነትን ነው ፊልም አደረገው ስላንተ ሳስብ ያው ስላየው በጣም ደስ ብሎኛል። አሁን ወደ ጉዳዩ ንግባ። የተሰጠን የቤት ስራ ራሱ ማይሰራ ወዳጄ። አይ እኔ ጠይቄያለሁ ዙሪያ ያሉትን እንዳለ ያው አንተ ታውቃቸዋለህ እኮ ያው እነሱ እንዳለ ጠይቄያለሁ። ያው እየፈለገን ነው። እሺ ኦኬ እሺ። ኤልሳቤት ይቅርታ ወንድሞችን አስቀደምኩኝ። ኤልሳቤት ያ ፍጹሜ ደውልልኝ ፈልግ። ኤልሳቤት አለሽ? አለው። እሺ እህታችን ከየት ቤተ እምነት ነው የመጣሽው? ከአማኑኤል። ከአማኑኤል የት? አማኑኤል ምን? አማኑኤል የክርስቶስ ቤተክርስቲያን እኮ። አማኑኤል መጥምቃውያን ነው? አዎ ከመጥምቃውያን ጋር ያው ነው። አዎ ባፕቲስቶች ናቸው መጥምቃውያን። አማኑኤልም ከነሱ ጋር በህብረት ይሰራል። ለማንኛውም ምንድን ነው አሁን መጠየቅ የፈለግከው? እሺ ኤልሳቤት እንዴ ምንድነው? ተቆጣሽ እኮ እንዴ? ቀስ የወንጌላውያን ህብረት ውስጥ ካለ አንድ አጥቢያ ነው የምነግርህ። ስለዚህ እሺ ይቅርታ፣ በጣም ይቅርታ ይደረግልኝ፣ አስተካክላለሁ። እሺ ኤልሳቤት የፕሮቴስታንቲዝምን ሰው ሰራሽ ትምህርቶችን እያነሳን እያወራን ነበረ። እስቲ ከሳልቬሽን ጋር ተያይዞ በፕሮቴስታንቱ ቤት ያለ ሰው ሰራሽ የምንለውን ትምህርት እናንሳ። እንዲህ ስንል ኤልሳቤት አንቺንና ሌሎች ፕሮቴስታንት ወንድሞቻችንን ለማበሳጨት ለማብሸቅ ፈልገን አይደለም። ወንጌል ሲጀመር ሰዎች የምናበሽቅበት ሰዎች የምናበሳጭበት ቃል ሳይሆን ሰዎች የምንመለስበትና ሰዎች የምናስምርበት ቃል ነው። እኛ ግን እንደዛ ብለን እናምናለን ነው። እና በሳልቬሽን ትምህርት ዙሪያ በፕሮቴስታንቱ ቤት ያለ ሰው ሰራሽ ትምህርቶችን ለማንሳት እንሞክር። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት በፕሮቴስታንቱ ቤት አለ። ይህንን ትምህርት እኛ ክርስቲያኖች በጣም ነው የምንጸየፈው። በጣም ደግሞ ሰው ሰራሽ ትምህርት ነው ብለን እናምናለን። እህታችን ኤልሳቤት ይሄ ትምህርት መጽሐፍ ቅዱስ ነው ብለሽ ታምኛለሽ? እምነትሽን ታምኛለሽ? አምናለሁ። መልካም ተቀብዬ ድኜበታለሁ። መልካም ኤልሳቤት፣ ከልጅነት ጀምሮ ፕሮቴስታንት ነሽ ወይስ? አይደለሁም፣ በኦርቶዶክስ ነበር። ኦኬ ኦርቶዶክስ ነበር። ስንት ጊዜ ሆነሽ ፕሮቴስታንት ከሆንሽ? ትንሽ ቆይቻለሁ። በጣም ብዙ ዓመታት? አዎ። እሺ፣ ስለዚህ ይህንን ሀሳብ እናወራበትና በኋላ ላይ ደግሞ ያው በክርስቶስ ፍቅር የምንወድሽ እህታችን ስለሆንሽ ስለዛ ደግሞ ምክንያትሽን ምናምን ደግሞ እያነሳን እናወራለን። ኤልሳቤት ፈቃደኛ ነሽ አይደል? አዎ፣ ለዛ ነው የገባሁት። በማመናቸው ብቻ የዘላለም ሕይወት እንደሚያገኙ አሁን ስለ ኢኒሻል ሳልቬሽን እያወራን አይደለም። ሁላችሁም በደንብ ተከታተሉ። ኤልሳቤት መጽሐፍ ቅዱስ ማስረጃ ልሰጠን ስለሆነ በደንብ አድርጋችሁ ተከታተሉ። የክርስትና ሕይወት የሚጀምረው በመዳን ነው። ምን በማድረግ? በክርስቶስ ኢየሱስ በማመን። እሺ
በክርስቶስ ኢየሱስ ስላመኑ ሰዎች ነው የምናወራው እና እነዚህ በክርስቶስ ኢየሱስ አምነው የመዳንን ሕይወት የጀመሩ ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል ትምህርት እኛ ክርስቲያኖች ሰው ሰራሽ ትምህርት ነው ብለን እናምናለን። አይ የለም በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ካለሽ ትሰጪናለሽ። ምን ላይ እናውጣታችን? አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ጸጋው በእምነት አድኗችኋል። አሁን እኮ ቅድም ምን ብዬሻለሁ ኤልሳቤት? ሰዎች የክርስትናን ሕይወት የሚጀምሩት በክርስቶስ ኢየሱስ በማመን ነው። ሰው አምኖ አይድንም አላልንሽም እኮ ኤልሳቤት። ሰው አምኖማ ኦፍኮርስ ይድናል። እነዚህ አምነው የመዳንን ሕይወት የጀመሩ ሰዎች በማመናቸው ብቻ ሌላ ምንም አይነት ነገር ሳያስፈልግ በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ካለሽ ጥቅሱ ንገሪን። መጽሐፍ ቅዱስን ገለጭና ውጪ። የተቀበሉትን ሕይወት ይኖሩታል፣ ግን የተቀበሉት ያንን ሕይወት በማመን ነው። አሁን ጥያቄው ብቻ የሚለውን ሐሳብ በመጽሐፍ ቅዱስ ማስረጃ ውጪ እናሳይን ነው። አሁን አንቺ ሌሎች ሐሳቦችን አብራሪ ከዳኑት አንዷ እኔ ነኝ። አምኜ ድኛለሁ፣ አዲስ ፍጥረት ሆኛለሁ። አዲስ ፍጥረት በመሆን ውስጥ ደግሞ አዲስ ሕይወት ትጀምራለህ። ኤልሳቤት ከይቅርታ ጋር ከርዕሳችን ውጭ የሆነን አንድ ነገር ልንገርሽ። በውጭ ዓለም በምዕራባውያኑ ምናልባት በሶሻል ሚዲያ ጾታቸው ወንድ ሆነው ነገር ግን በሕክምና ሰርጀሪ ያሰርተው ሴቶች ነን የሚሉ ሰዎችን ተመልክተሽ ታውቂያለሽ ኤልሳቤት? አዎ። እነዛ ሰዎች ሴቶች ነን ቢሉም ጾታቸው ምንድን ነው? ወንዶች ናቸው። ያልዳነ ሰው ድኛለሁ ብሎ ስለደረቀ ድኗል ማለት አይደለም። እሺ አሁን አንቺ ርዕሳችን ኤልሳቤት ድናለች ወይስ አልዳነችም፣ አንቺ ድኛለሁ ነው አልዳንሽ ምናምን እያለ ልናወራ አይደለም። ለህብረተሰቡ ነው የምትኖሪው ብዬሻለሁ አላልኩሽም እኮ። አንድ ጊዜ አዳምጪ። አሁን እኔና አንቺ የተለያየ እምነትና የተለያየ አይነት አመለካከት ያለን ሰዎች ነን። እሺ አሁን ምንድነው መሰለሽ የሚያስማማን? ምናልባት አንቺ የምትናገሪው ንግግር አንቺ ባለሽበት ቤተ እምነት ውስጥ በጣም ብዙ የሆኑ ሰዎችን አሜን የሚያስብል ንግግር ሊሆን ይችላል። ይሄ ነር ኦፍ ማይ ቢዝነስ፣ እኔን አይመለከተኝም። ከኛ ከክርስቲያኖች ጋር ግን ስታወሪ በማስረጃ ነው ማውራት ያለብሽ። ምክንያቱም አንቺ የምትናገራቸው ንግግሮች በአጠቃላይ ለእኛ ተረት ተረት ስለሚሆኑ። በተመሳሳይ ኤልሳቤት አንቺን አስቀምጬ እኔ ምንም ጥቅስ ሳልሰጥሽ እኔ ድኛለሁ እኔ ስለማቀው ነው አልገባሽም እያልኩ ባወራ ለአንቺ ተረት ተረት እንጂ ለህይወት አይሆንሽም። እኔና አንቺ በመሃል አንድ የሚያቀራርበን ነገር አለ። ያ የክርስቶስ ኢየሱስ ቃል ነው። ስለዚህ መጽሐፍ ቅዱሳችንን ገልጠን አልሰጠሽኝም ኤልሳቤት። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምዕራፉን ትነግሪናለሽ፣ ቁጥሩን ትነግሪናለሽ። አውጥተን አብረንሽ እናነባለን። ሀሳቡን አንቺ ታብራሪያለሽ። ከዛ ውጭ ግን እባክሽን አንድ ጊዜ ቅድመ ሁኔታዎችን እያስቀመጥኩኝ ነው። ሰምተሽኝ ብንቀጥል ጥሩ ነበር ኤልሳቤት። ከዛ ውጭ ግን ልክ ስንቀጥል በመሃል እባክሽ አሁን ቅድም የተናገርሻቸው ንግግሮች በቃ አሁን ለውይይታችን አላስፈላጊ ናቸው። እኔ የህይወት ምስክርነት አለኝ ምናምን ብትይ ለእኛ ተረት ተረት ነው የሚሆነው። አንድ ጾታውን የቀየረ ወንድ ጾታውን ቀይሮ ሴት ነኝ ስላለ ሴት ነው ማለት አይደለም። ሴት ለመሆን የሚያስፈልገው ባዮሎጂካሊ የሆነ ተፈጥሮ የሆነ ነገሮች አሉ። እነዛ ነገሮች ሳይኖሩ ዝም ብሎ በሕክምና በቃ ነኝ ብሎ ድርቅ ስላለ ነው ማለት አይደለም። እህቴ አንቺ መተሽ ነኝ ስላልሽ ነሽ ማለት አይደለም። ከዚህ በኋላ የምንቀጥለው በማስረጃ ብቻ ነው። ኦኬ። ሰዎች በማመናቸው ብቻ ለመጨረሻ ጊዜ ነው መጠይቅሽ። ካልመለሽልኝ እኔ ጥቅስ አነሳና አብረን እናነባለን። ሰዎች በማመናቸው ብቻ። አሁን ያመነ ሰው ይድናል ወይስ አይደንም አይደለም ጥያቄው። እሺ አምነው መዳንን ሕይወት ስለጀመሩ ሰዎች ነው እያነሳሁልሽ ያሉት። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ መለይ እናውጣ። ኤልሳቤት ብቻ የሚል ያለበት ነው እያልክ ያለው መዳን በእምነት እንደሆነ መጽሐፍ ብዙ ቦታ ይናገራል። ይሄንን ስጠቅስልህ ይሄ እምነት ለመጀመር ነው ትለኛለህ። እኔ ምን እንደምትፈልግ አልገባኝም። ፈለገ ኤልሳቤት እንደዚህ እናደርግ። ይድናል ይላል። ለምሳሌ አንድ ጊዜ ቆይ አሁን ዳት ማች ቆይ አንቺን እንደዚህ በጥያቄ ማስጨነቁም ያን ያክል አትራፊ ላይሆን ይችላል። ፍሬም ልናፈራበት ማንችልበት መንገድ ሊሆን ይችላል። ስለዚህ ምን እናደርግ?
አይ ቲንክ ከኦርቶዶክስ ቤተክርስቲያን ይወጣሽው። ከዚህ ቀደም ኦርቶዶክስ ቤተክርስቲያን አማኝ ነበርሽ። ይሄንን ርዕስ ለሌሎች ፕሮቴስታንት ወንድሞች ይሰጣለሁ እና ለአንቺ ብቻ ስፔሻል የሆነ እድል እንስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለሽ ታምኛለሽ ኤልሳቤት? አዎ ብዙ። እስቲ ብዙዎቹን ጥቀሽልን እስቲ። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? በተለያየ መንገድ መዳን፣ ብዙ አይነት የመዳን መንገዶች አሏት ኦርቶዶክስ። በመጽሐፎቿ ተጽፈው የተገኙ ብዙ የመዳን መንገዶች። እሺ ሌላስ ትምህርት ጥቀሽልና። በጣም በብዙ አይነት መንገድ የመዳን ትምህርቶች ያላት ኦርቶዶክስ ቤተክርስቲያን ይገርማል። እኔ ራሷም ስሰማው የመጀመሪያ ነው። እሺ ሁለተኛ ሌላስ? ለምን ትዋሻለህ? አይደለም የመጀመሪያ አይደለም፣ በደንብ ታውቀዋለህ። እኔ አሁን እንደዚህ ነገር ካንቺ ነው የሰማሁት። እኔ ባደግኩባት ቤተክርስቲያን እንደዚህ ነገር እኔ አልተማርኩኝም። ሶ ካለም አሁን ካንቺ ሰማዋለሁ። እንቀጥላለን። እሺ ትምህርቶቹን አንቺልን አንድ ጊዜ በጣም ብዙ አሉ ስላልሽ ኤልሳቤት እስቲ በጣም እንደዚህ በቃ የመዳን አሁን ለምሳሌ የመዳን መንገዶች ስለ በላይሰብ እንዴት እንደዳነ መጽሐፍ ላይ ተጽፏል። ኦርቶዶክስ ጽፋ ተገኝታለች። እባክሽን አንድ ጊዜ እድሉን ተጠቀሚበት። እናወራለን አልኩሽ እኮ ስለሱ። አሁን እኔ እንዲህ አይነት እድልም ስሰጥሽ ጭቅጭቅ እንዴ ቅድምስ እየተጠየቅሽ ስለሆነ እሺ እንደው አንዳንድ ሰው ለመመለስ ጭቅጭቅ ያደርጋል። አሁን እኔ እኮ እድሉን ሰጠሁሽ። ነገሩን ወደ እኔ ኮንቨርት አድርጌ ይሄው ገልብጬ ይሄው እኔ እዚህ ጋር ልመልስልሽ። እስቲ እናወራ። አንቺ ደግሞ እስቲ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽ ታምኛለሽ? ስንሽ ብዙ አሉ ብለሽናል። እስቲ ብዙ ያልሻቸውን ጥቀሽልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? በመዳን ረገድ ለምሳሌ ሰዎች መዳን አንድ ያዝን። ሌላ ትምህርትስ? አዞ ሌላ ኦኬ ብዙ ያልሻቸው ምንድን ናቸው? ኦኬ የመላእክትን አምልኮ ትወዳለች ኦርቶዶክስ ወይም የፍጡራንን አምልኮ። እሺ የመላእክት አምልኮ ሁለት። እሺ ሌላስ? በኦርቶዶክስ ሌላ ያለው ይሄ በፍትሃት ይዳናል የሚል ወይም ሰዎች ፍትሃት እንደሚያስፈልጋቸው ከሞቱ በኋላ ሕይወትን ሊያገኙ እንደሚችሉ ፍትሃት ታደርጋለች ኤልሳቤት። ልክ አሁን አንቺ ስትናገሪ ቤት ውስጥ በጣም የምወዳቸው ትንንሽ ህፃናቶች አሉ። በጣም እውነት የምወዳቸው እና ልክ እንደነሱ ነው አንቺን እየተመለከትኩ ያለሁት። ለምን መሰለሽ? የዋህነት አለብሽ ውስጥሽ። አሁን እኔ ከክፋት አይደለም እንደዚህ ምልሽ፣ የእውነት የዋህነት አለብሽ ኤልሳቤት። በልቡ ትሁትና የዋህ ነገሮችን ሳታረጋግጪ ትስያለሽ ኤልሳቤትዬ። ቆይ ችግር የለም ከማን እንደተማርሽው አሁን ፊገራውት እናደርጋለን። እሺ ኤልሳቤት ከዚህ ቀደም እውነት ኦርቶዶክስ ነበርሽ? እውነት ኦርቶዶክስ ቤተክርስቲያን አውቀሻት ነው ፕሮቴስታንት የሆንሽው? የመጨረሻ ጥያቄ ላንቺ ላቅርብልሽ። አሁን ወደ ያዙ ሊቀቁኝ ከመግባታችን በፊት ተማምነን እንግባ። ከዚህ በፊት ኦርቶዶክስ ቤተክርስቲያንን አንቺ አውቀሻት ነው ፕሮቴስታንት የሆንሽው? አውቄ ነው ብዬ ያን ያህል የጠለቀ እውቀት አለኝ ልልህ አልችልም። ምክንያቱም ማንኛውም ምእመን ነበርኩ። የልጅነት ወራቴን በኦርቶዶክስ ነው ያሳለፍኩት። የልጅነት ወራቴ። እሺ እስኪ የቤተክርስቲያናችን የሚስጥረ ትንሣኤ ሙታን ትምህርት ምንድን ነው? እስኪ ንገሪኝ። ኦርቶዶክስ ከነበርሽ እስኪ ቤተክርስቲያናችንን ሚስጥረ ትንሣኤ ሙታን ከአምስቱ አዕማደ ሚስጥራት እስኪ አምስቱ አዕማደ ሚስጥራት ምንድን ናቸው ኤልሳቤት? ሚስጥረ ጥምቀት፣ ሚስጥረ ሥላሴ፣ ሚስጥረ ሙታን ትንሣኤ። ስንት ደረስኩልህ? 3 4 እና ሚስጥረ ቁርባን ነው። ሚስጥረ ቁርባን ስጋና ደም። በጣም ጥሩ። እሺ ይሄን ያክል እንደው እያንዳንዱን ይሄንን አምስቱ አዕማደ ሚስጥራትን እየገባሽ እስኪ ምንድነው ምን ብለን የምናስበው ምናምን ከምንል ሲምፕሊ የትኛውን ክርስቲያን ሊመልሰው የሚችለውን ሀሳብ እንትን እንበል። የጠለቀ እውቀት የለኝም ብለሽ ቀድመሽ ስለተናገር ምንም ችግር የለውም። በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ ኤልሳቤት? ቅዳሴ በግዕዝ ነበር ወንድማ ለምን በነበርኩበት ሰዓት። ከቅዳሴ በኋላ ግን አውደ ምሕረት ላይ ታምረ ማርያም ይነበባል። እኔ አሁን ያልኩሽ በቅዳሴያችን ወቅት የሚቀደሰው በወላይተኛ ነው ወይ ብዬ እኮ አልጠየቅኩሽም። ያ በግዕዝ ነው። ልሰማውም አልችልም፣ ልመልስልህ አልችልም። ምን ተብሎ ነው የሚቀደሰው አላልኩሽም እኮ። እኔ አሁን ግዕዙን ተርጉመሽ ንገሪኝ አላልኩሽም እኮ። የጠለቀ እውቀት የለኝም ያልሽን ሰው እንዴት ነው ግዕዝ ተርጉም የሚልሽ ኤልሳቤት? እኔ እኮ ዳትማች ሕፃን አይደለሁኝም። ተረጋጊ እና አዳምጪኝ እሺ።
ምልሽን ነገር አዳምጪ። በቅዳሴያችን ወቅት ነው ያልኩሽ። የቅዳሴ ጸሎት ተጀምሮ እስከሚያልቅ ባለበት ክፍል ውስጥ በእነዚህ ሰዓታት ውስጥ ስንት መጽሐፍቶች ይነበባሉ? የማውቀው ነገር የለም። ስንት እንደሚያነቡ የልጅነት ወራቴን ነው በቤተክርስቲያን ያሳለፍኩት። ሲቀድሱ አስቀድሼ መጨረሻ ላይ አውደ ምሕረት ላይ የሚነበብ መጽሐፍ አለ። እሱን ሰምተን ወደ ቤት እንሄዳለን። በቃ አይደለም። ኖ በቃ አስቀድሻሽ አታውቂም። የሚያስቀድስ ሰው የሚያውቀው ጥያቄ ቆይ ተረጋጊ እህቴ እባክሽ። አስቀድሰሽ የምታውቂ ከሆነ ይሄው አንድ ቀለል ያለ ጥያቄ ጠየኩሽ። የልጅነት ወራቴን ነው አልኩ እኮ ከአያቴ ጋር። እሺ በስንት ዓመትሽ ነው ፕሮቴስታንት ሆንሽ? ቆይ በስንት ዓመትሽ ነው ፕሮቴስታንት ሆንሽው? ወደ 13 ዓመት አካባቢ። በቃ 13 ዓመት እኮ ነገሮችን ሰዎች በትክክል የሚያስቡበት ታይም ነው። ስለዚህ በ13 ዓመትሽ ድረስ ስታስቀድሺ የልጅነት እነዛ 7 ዓመት 6 ዓመት ምናምን ይቅር ከ10 ዓመት እስከ 13 ዓመት ባለው ጊዜ ውስጥ በ3 ዓመት የቤተክርስቲያን ቆይታሽ ውስጥ ስንት የቤተክርስቲያን መጽሐፍቶች ሲነበቡ አይተሻል? ኤግዛክት ቁጥሩን አትገሪም። እንደው በግምት ይሄ መጽሐፍ ሲነበብ አይቻለሁ በይን እስቲ። አላውቅም። በግዕዝ ተቀድሶ አሁን ገና የአዋቂ ሰው ምላሽ መለሽ። ኤልሳቤት በጣም ጎበዝ ልጅ። አታውቂም። እኛም ያልነው ይሄንን ነው። በጣም ብዙ ሰዎች ልክ እንዳንቺ ቤተክርስቲያንን ሳያውቋት ነው የሚወጡት። ምንለው በምክንያት ነው። ቤተክርስቲያንን ሳታውቂያት የወጣሽ አላዋቂ ሰው ነሽ ያልነው ለምንድን ነው መሰለሽ ኤልሳቤት? ይሄ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርቶች እንልሻለን። ጭራሽ በቤተክርስቲያን ትምህርቱ ተሰጥቶ ማይታወቅ ቤተክርስቲያን አስተምረው የማታውቃቸውን ትምህርቶች ያነሳሽው። ለምሳሌ መላእክቶችን ኦርቶዶክስ ቤተክርስቲያን አመልካለች አልሽኝ ኤልሳቤት። እኔ አንቺ ያላልሽውን እንኳን አልለግንኩኝም። አንቺ ካልሽው ውጪ ሌላ አዲስ ነገር አጨማምሩ። ማታቅ ለምን ትሆናለህ? እኚህ ትምህርቶች በአንድ ኦርቶዶክስ መላእክትን እናመልክ ነበር ኤልሳቤት። አንቺ ኦርቶዶክስ እያለሽ ደም ዝማሬ መላእክትን አምልኩ ይባል ነበር? አዎ። እሺ አንድ ጊዜ እኔ ሌላ ስልክ የለኝም ፕሊስ፣ እንዴት እናድርግ? አንድ ጊዜ ታሙ ስልክ ይዛል፣ ሌላ ስልክ። ቆይ ለመላእክት ጸሎት አይቀርብም? ቆይ አንድ ጊዜ ኤልሳቤት፣ ኧረ ቆይ ተረጋጊ ፕሊስ። ሁለት እግር አለኝ ተብሎ ለዛፍ አይወጣም። ቆይ አንድ ጊዜ ዲያቆንም ይዟል። ዲያቆንም ቪዲዮ ስላበራ ይዛል። ሞኬ ሁለተኛ ስልክ ይዛል፣ ሌላ ስልክ ይዛል። እሺ እህታችን ኤልሳቤት፣ ኦርቶዶክስ ቤተክርስቲያን መላእክቶችን ያመልካሉ ካልሽበት ሪዝን ውስጥ አንዱ መዝሙር ይዘምራሉ ነው። መዝሙር የሚዘመረው ለማን ብቻ ነው? መዘመር ያለበት ለማን ብቻ ነው ኤልሳቤት? ለእግዚአብሔር ብቻ። ለማርያምስ መዘመር ይቻላል? አይቻልም። ለመላእክትስ ይቻላል? አይቻልም አይደል? ጎበዝ ልጅ። ዝማሬ ውዳሴ የሚገባው እግዚአብሔር። ድንግል ማርያም ደስ ይበልሽ የሚል ጽሑፍ አንድ ጊዜ ሰርች አድርግና የሚመጣ መዝሙር አለ። ሞቼ የታምራት መዝሙር ነው፣ በጣም የምንወደው። እኔ አንቺ ተወጂዋለሽ ወይስ አትወጂውም አላልኩሽም። ሰው እንዲያዩ ፈልጋለሁ። አንድ ጊዜ ከጌታ አንጻር የተዘመረ ነው። እኔ አሁን ከማን አንጻር ነው መዝሙሩ? የማን ነው? አንቺ ተወጂዋለሽ ወይስ አትወጂውም አላልኩሽም። እንደውም ታምራት በልልኝ። ጥሩ መረጃ እየሰጠችን ኤልሳቤት። ሞኬ ታምራት በልና ድንግል ማርያም ደስ ይበልሽ የሚል መዝሙር አለ። ፕሮቴስታንት አንዱ ያውቃል። ደስ ይበልሽ የማህፀንሽ በጎ ፍሬ ያድነናል እስከ ዛሬ ነው የሚለው። እሺ አንድ ጊዜ ቆይ እንየው መዝሙሩን እንየው። አንድ ጊዜ ሞኬ ያሳየን። የነቢያት የአዲስ ኪዳን መጀመሪያ ኢየሱስ ነው። ሃሌሉያ ኢየሱስ ነው። ሃሌሉያ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ ያድነናል እስከ ዛሬ ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ።
ያ ትክክል ነው። እሺ ኤልሳቤጥ፣ እሺ ለድንግል ማርያም መዘመር አምልኮ ነው? ናይን ስለ ጌታ እኮ ነው እየዘመረ ያለው። የጠየኩሽን መልሽልኝ። የድንግል ማርያምን ስም እየጠሩ መዘመር አምልኮ ነው ወይ ኤልሳቤጥ? የድንግል ማርያም ስም ተጠራ እኮ አይደለም፣ የአልዓዛርም ስም በዝማሬ አሁን የጠየኩሽን ብቻ መልሽልኝ። የድንግል ማርያምን ስም እየጠሩ መዘመር አይደለም፣ ለድንግል ማርያም መዘመር ነው ያልኩህ እንጂ አሁን የጠየኩሽን ብቻ መልሽልኝ ኤልሳቤጥ። የድንግል ማርያምን ስም እያነሱ መዘመር አምልኮ ነው ወይስ አይደለም? ምንድነው እዚህ ጋር መግባት ትርጉሙ? ኤልሳቤጥ ትርጉሙን እንግዲህ አንቺ ለራስሽ ተርጉመሽ ተረጂው። አሁን እኛ ለጊዜ የጠየቅሽን ጥያቄ ማትመልሺ ከሆነ ወደፊት ሙቭ ልናደርግ አንችልም። ለፕሮቴስታንቶች ሲሆን አምልኮ አይደለም፣ ኦርቶዶክስ ቤተክርስቲያኖች ሲሆን ግን አምልኮ ነው። ይገርማል። ይሄን ያክል የቤተክርስቲያን ስሜትሽን እየተቆጣጠርሽ ስላልሆነ ኤልሳቤጥ ስሜትሽን እኛ እንቆጣጠርልሽ። በመጀመሪያ ደረጃ ቤተክርስቲያን ውስጥ ቅዱሳን መላእክት ይመለካሉ የሚል ትምህርት በትምህርት ደረጃ ተሰጥቶ ማያውቅም። ተምሬያለሁ ቤተክርስቲያን እንዲህ ታስተምራለች ምናምን የሚል በጣም ከአንቺ የተረዳነው አሁን ስትናገሪ ምንድን ነው መሰለሽ፣ አንድ የምንረዳው ነገር ምናልባት ፕሮቴስታንት የሆኑ ሰዎች ለጊዜው ስለ ኦርቶዶክስ ቤተክርስቲያን ያክል ዲስከቨር ያላደረጉ ስለሆነ ቤተክርስቲያንን ስለማያውቋት ምናልባት የተናገርሽው ነገር እንዲህ ነገር አለ እንዲህ ብሎ ጥያቄ ሊፈጥርባቸው ይችላል። ለመላው ክርስቲያን ለሆነ ሰው ግን የሚረዱት አንቺ ያለብሽን ጥፍን ጥላቻ ብቻ ነው። እባክሽ ይሄን ያክል ሰው ላይ ጥላቻ ሊኖርሽ አይገባም። ኦኬ ቅዱስ ቤተክርስቲያን ይሄን ያክል ጥላቻ ሊኖርሽ አይገባም። ቤተክርስቲያን የማታሰበውን ነገር ታሰምራለች ብለሽ አይደለም መወየት ያለብሽ። እኛውን ፕሮቴስታንቶችን ስናስገባ ፕሮቴስታንት የሆኑ ሰዎች የማያስተምሩትን ትምህርት የግድ ታስተምራላችሁ እያለን አይደለም የምንወያይ። ምክንያቱም ይሄ የሞኝ ስራ ነው። ኤልሳቤጥ ይሄ እኮ የሞኝ ሰው ስራ ነው። እንዲህ ያደርገን አይደለም ከፕሮቴስታንት እህቶች ወንድሞች ጋር የምናወራው። ልክ አንቺን እንዳስገባ ነው እንዲህ ብላችሁ ታምናላችሁ ነው በመጀመሪያ አዎ እናምናለን ካሉ በኋላ ፈቃዳቸውን ካገኘን በኋላ ነው መልካም እዚህ መጽሐፍ ቅዱስ ክፍል ላይ እንዲህ ይላል እያለን የምንቀጥለው። ኤልሳቤጥ ወዴት ወረድሽ እንዴ? ከአንቺ ጋር እኮ ነው እያወራን ያለ ነው። እህታችን ወዴት ወረድሽ? እንደዚህ ባይሆን ደስ ይለናል። እባካችሁን ኤልሳቤጥ እህታችን እና ሌሎች መሰል እህቶች ወንድሞች ፕሮቴስታንት የሆናችሁ ከዚህ ቀደም ኦርቶዶክስ ነበረን። ኦርቶዶክስ ቤተክርስቲያን እናቃታለን። በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግነው እና ኦርቶዶክስ ቤተክርስቲያን እንዲህ ስለማታሰምር ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ስለሆነ እንዲህ ስለሆነ ነው የወጣ ነው የምትሉ ሰዎች እባካችሁ ራሳችሁንም ፕላስ ደግሞ ሌላ ህብረተሰብንም እባካችሁን አታታሉ። ሰው በመጀመሪያ ራሱን ማታለል የለበትም። እግዚአብሔር ያሳያችሁ። አስቀድሻ ቃለው በቅዳሴ የምታማሰው አይደለም ማለት እሺ። በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ? ወራጅ አለ ሺሃቭ ነው አይዲያ ስንት መጽሐፍቶች ይነበቡ ምናምን በቅዳሴ እኔ ምንም ማውቀው ነገር የለም ቅዳሴ በግዕዝ ነው አልሰማው ምናምን ትለናለች። እኛ መቼ በወላይተኛ ነው የሚቀደሰው እንዴ? እኛ እኮ አሁን ስናስገባት ቅዳሴ በአይደረኛ ነው ወይንስ በከንባትኛ ነው ብለን እኮ አይደለም የጠየቅናት። የቅዳሴው ጸሎት ላይ ያለውን ቋንቋ ተርጉሚና ንገሪ ምን ማለት ነው እኮ አይደለም ያልናት። በቅዳሴ ጸሎት ወቅት ስንት መጽሐፍቶች ይነበባሉ ነው። ስንት መጽሐፍቶች እንደሚነበቡ ላለመናገር ስለማታውቀው ሌላ አይነት ፖለቲካ በዚህ ልክማ ራሳችሁን አታታሉ ፕሊስ። ሲቀጥል ደግሞ ኦርቶዶክስ ቤተክርስቲያን የምታስተምራቸው ትምህርቶች እስኪ ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን አውጡ ስትባሉ ልክ እነዚህ ሴታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሉባልታና ሐሜት የምታወሩ ሰዎች እባካችሁን ተረጋጉ። እንዲህ አይነት ትምህርት ታምናላችሁ ለማለት እኮ በመጀመሪያ በጽሁፍ ደረጃ እንዲህ አይነት ትምህርት እንዳለን ኢቭን ማሳየት አለባችሁ። ቤተክርስቲያን ቅዱሳን መላእክትን ወርሺፕ አድርጉ ብላ አስተምራ አታውቅም። እያንዳንዱ ክርስቲያንም ቅዱሳን መላእክትን አምልኮ አያውቅም። የሌለውን ነገር እንዳለ አድርጋችሁ ለምን ራሳችሁ ታታልላላችሁ? እኛ ክርስቲያኖች የምናመልከው አምላክ አንድ እግዚአብሔር ነው። በላይ በሰማያት ያለ ኦኬ ሰማይን ያለባላ ምድርን ያለ ካስማ ያጸና ትላንት የነበረ አልፋ ዛሬም ያለ ወደፊትም የሚኖር ኦሜጋ እሱ ብቻ አምላክ እሱ ብቻ ፈጣሪ የሆነ በአንድነት ሶስትነት በቅዱሳን መላእክቱ ዘንድ ቅዱስ 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 እየተባለ የሚመሰገነውን ኃያል የሆነው እግዚአብሔር አብን ኃያል የሆነውን እግዚአብሔር ወልድ ኃያል የሆነ እግዚአብሔር መንፈስ ቅዱስን ነው የምናመልከው። ሶስትነቱ አንድነቱን የማይከፋፈል አንድነቱ ሶስትነቱን የማይጠቀልለውን
የሰማይና የምድር ገዢ የሆነን አምላካችን እግዚአብሔርን ነው በሶስትነትና በአንድነቱ የምናመልከው። በዚህ አምላካችን ላይ በሶስትነቱ ላይ የምንጨምርለት አራተኛ ፍጡር የለንም። እንኳን ቅዱሳን መላእክት እኛ ክርስቲያኖች እናቱ ድንግል ማርያምን እንኳ መልካን አናቀም። እባካችሁ አካኪ በሌለ ጉዳይ ላይ አካኪ ዘራፋት በሉ። ኤልሳቤታችን ልክ እንዲህ አይነት ነገሮች በተናገርሽ ቁጥር ሰዎች ካንቺ የሚረዱት ለቤተ ክርስቲያን ያለሽን ጭፍን ጥላቻ ነው እህታችን። ስለዚህ ባክሽ ቤተ ክርስቲያን የማታሰብራቸውን ትምህርቶች ታሰምራለች በማለት ጊዜሽን አትግደይ። ኦኬ አሁን እንደገና ድሉን እንሰጥሻለን። ቆይ አዎ ብቻዬን ነው የማወራው ኤልሳቤት። እንደዚህ አይነት እቃቃ የሚል ወሬ ከሚያወሩ ሰዎች ጋር ከማውራት ይልቅ ሰው ብቻውን ሆኖ ሕያው የሆነውን የክርስቶስን ቃል ቢናገር ይቀላል። ይሄ እቃቃ የሚሸት ጨዋታችሁን እዛው መንደራችሁ ኤልሳቤት። ስለዚህ አሁን ከዚህ በኋላ እንዲህ ለስለስ ምናምን ብዬ አይደለም ማውራሽ። እሺ በጣም ስነ ስርዓት ትይዢና በአጭር ታይም ምን እናደርጋለን? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸውን ትምህርቶች በማስረጃ ታውጪልናለሽ። አሁን እንደዚህ ይሄ ዝም ብሎ አባጤ ቆጡን ሲባል ያልሰማሽውን ምናምን ወይ ደግሞ ሰዎች ሲያወሩ ይሰማሽውን ዝም ብሎ አይደለም፣ በመጽሐፍ ደረጃ ይሄው እዚህ መጽሐፍ ላይ እንዲህ ያለ ብለሽ መናገር የምትችውን ሐሳብ ብቻ ታነሻለሽ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽናል። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? በጣም ብዙ አሉ። የባይለሰብን ታሪክ ለምሳሌ ዓለም የሚያውቀው ታሪክ ነው አይደል? ባይለሰብ እንዴት ስለ ትምህርት ነው ያወራሁሽ። ስለ ትምህርት እያወራሁሽ ኤልሳቤት፣ ስለ ተአምር አይደለም አሁን አንቺ ማውራት ያለሽ። በመጽሐፍ ተጽፎ ያለ ትምህርት አይደል እንዴ? ትምህርት ምን ማለት ነው? ትምህርት ምን ማለት ነው ኤልሳቤት? የተዘለለ መሰለኝ ፈለገና እንዴት ሆነ የመዝሙሩ ጉዳይ ነው አይደለም። ከምን አለ መሰለም ኦኬ አሁን ሺያብ ነው አይዲ አሁን ስለ እንደዚህ አይነት ነገሮች ቁጭ አድርገን እንዳናወራት ኤልሳቤት የመጣችው በጭፍን ጥላቻ ነው። ስለዚህ የኤልሳቤትን ጭፍን ጥላቻ ወይ እባክሽን አንተ ላይ ክርስቶስ መንፈስ ያለኝ ሴት ነኝ። ኤልሳ ሚዩት አርጊና ዲያቆንዬ አንድ ብቻ ጥያቄ ልጠይቃት ከይቅርታ ጋር። ኤልሳ አምልኮ ታመልካላችሁ አይደል? መድረክ ላይ ዘማሪዎች ይዘምራሉ አይደል? አሬ እናመልካለን። አምልኮ ዝማሬ ብቻ አይደለም። ስትዘምሩ አንድ በተደጋጋሚ ቫይራል የወጣ የሲዳምኛ መዝሙር ነበረ። ጌታዬ መገኖ መገኖ፣ ሱራፌል መገኖ መገኖ፣ ነብዩ መገኖ መገኖ፣ ጭሮ መገኖ መገኖ የሚል መዝሙር አለ እና ይሄን መዝሙር ሁልጊዜ መድረክ ላይ ጉባኤው ላትበላት እስኪሆን ድረስ በብብታቸው ሲዳምኛ አልችልም ማለት ደግሞ ለማውራት ሳይሆን ለማዳመጥም ደግሞ ፍጠኝ ላበላብ እስኪሆኑ ድረስ ብብታቸው እስኪያልብ ድረስ ሲዘሉ አዋራው እስኪጨስ ድረስ የሚዘሉት ለነቢይ ሱራፌል፣ ለነቢይ ዮናታን አክሊሉ፣ ለዘማሪዎች የሚዘመር መዝሙር ነው። ይሄ መዝሙርን እንዴት አየሽው? ለግለሰብ አለ የተዘመረው መድረክ ላይ እስኪ ንገሪኝ። መዝሙሩ ሲዘመርም ሰምቼ አላቅም። ሲዳምኛ አልችልም። እንዳትመጪ ወደዚህ። ምን አይነት ውሸታምና ትላለች? ዓለም ሁሉ የሚሰማው አይደል? አዎ ዮናታን እናመሰግናለን መገኑ ምናምን እያሉ የሚዘመር መዝሙር አይደል? ውሸታ። ለውሸት አትሩጭ። ቀጥሉ ዲያቆን። ኦኬ እኔው እባካችሁን አንዳንድ ሰዎች ፕሊስ እባካችሁን ጭፍን ጥላቻ ኑራችሁ አትግቡ። አሁነታችንን ፕሮቴስታንት እህት ወንድሞቻችን የሚያስተምሯቸውን ሰው ሰራሽ ትምህርቶች አንስተን ልናወራት ነበር። ልናወራ ያለበትን ሀሳብ እንዲሁ ስለፈራችሁ ወደ ጭቅጭቅ ወደ ንትርክ ነገሮችን ስታመራ እሺ እንደው ከዚህ ቀደም ኦርቶዶክስ ነበርኩ ስላልሽ እስቲ እድልን እንስጥሽ። ኦርቶዶክስ ቤተክርስቲያን በዚህ አጋጣሚ ግን ይቆጫል። ምናልባት አሁን ለእሷ ምንም ላይመስላት ይችላል። እኔ ግን በግሌ ይቆጨኛል። ይህችታችን ኦርቶዶክስ ቤተክርስቲያንን ሳታውቃት ክርስቶስ ራስ የሆናትን ይችን ቤት ምንም ሳታውቃት አስተምሯ ምን እንደሆነ ሳትረዳ እንዲሁ በጭፍን ማለት ሰዎች መንደር ላይ በሚያወሩት ወሬ እንዲሁ ተይዛ ወደ ክደት መውደቋ በጣም ይቆጨኛል። ከዚህ ከሚደነቅ ብርሃን ወደ ድቅድቁ ጨለማ እንደዚህ መውረዷ እጅግ በጣም ያሳዝናል። እኔ እንደ አንድ ክርስቲያን እንዲህ አይነት ጉዳይ በጣም ይቆጨኛል እና ፕሊስ እባካችሁ
በእምነት የተለያየ አይነት አመለካከት ያለን ሰዎችን እና እባካችሁን ስትገቡ በቻላችሁት አቅም በመጽሐፍ ቅዱስ የማስረጃ ብቻ እኛን ለማውራት ሞክሩ። አንዳንድ ጊዜ እንዲሁ አለ አይደለ እንዲህ ቤተክርስቲያን በማታሰብላቸው ጉዳዮች ላይ እንዲህ ዝም ብሎ አፍን ማላቀቅ ጥሩ አይደለም። እኛም እንደዛ አሁን ለምሳሌ ዛሬ ልክ እንዳያችሁት ነው። ፕሮቴስታንቶች ወንድሞች ይኸው ዛሬ ርዕሳችን ሰው ሰራሽ ትምህርታችሁን ነው የምናወራው። ሰው መጽሐፍ ቅዱስ ናቸው ብላችሁ የምታምኑቶች ወንድሞች ኑ በመጽሐፍ ቅዱስ የማስረጃ ከኛ ጋር አውሩ እያለን ይኸው እድል እየሰጠን ነው። ፕሮቴስታንቶች የማያምኑበትን ነገር ኖ ታምናላችሁ ብለን ወይ ፈንግቻ አንልም። ማታምኑትን ነገር በቃ አታምኑ። የምታምኗቸው ትምህርቶች ግን አይደሉም ብለን እስካመነን ድረስ ደግሞ በዛ ሐሳብ እናወራቸዋል። እና ባካችሁን እንደ ልጅ አክት አታደርጉ ፕሊዝ። ጌታው እሺ አቆንዬ እንደዚህ ብለው ይዘምራሉ መድረክ ላይ ጌታ ምስክሬ ማለት ነው። አይ ጴንጤ መዝሙር ማለት ነው። ኩራት ኩራት አለኝ ብኮራስ ምን አለ የእንድዬ ጌታ የኔ ሆኖ እያለ የሱራፌል ጌታ የኔ ሆኖ እያለ እያሉ ሁሉ ይዘምራሉ ስም እየጠሩ የፓስተር ዮናታን ጌታ የኔ ሆኖ ሳለ እያሉ የነሱ አምላክ የኔ ከሆነ ኩራት ኩራት አለኝ ምን አለ ብኮራ ብለው ስም እየጨመሩ ሁሉ እኮ ይዘምራሉ መድረክ ላይ። ምን ያስዋሻታል? በኢየሱስ ውሸታም የምትሉ ፕሮቴስታንቶች ወንድሞች ገብታችሁ ማውራት ትችላላችሁ ከተሙ ጋር። ያው ተሙ የሚያውቀውን ነገር ነው የተናገረው። እሺ ወንድማችን ደሳለኝ መግባት እንችላለን። መምህር አሁን ልጁ መጥቶ ነበር። እሺ የተወሰነ አንድ 5 ደቂቃ ጠብቁን። እሺ እዚህ ላይ ያሉትን 2 ሰዎች ብቻ እናስተናግድና ከዛ በኋላ እንቀጥላለን ከእናንተ ጋር። እሺ እሺ ደሳለኝ ሰላም ብያለሁ። ሰላም የተወደዳችሁ ወንድሞች እህቶች፣ ሰላም ለእናንተ ይሁን። ላይመታችም ያላችሁ እግዚአብሔር ይመስገን። ደሳለኝ እንዴት አለ? ቦርናጌን ነው የምባለው። ፈለገ እኔ እንግሊዝኛ አልችልም። እንግዲህ ካልቻልህ እኔ ምን አደርጋለሁ? ትምህርት ቤት እስከምትገባ ድረስ ቦርናጌን እባላለሁ። በዚህ ጥራይ። ኦኬ አንተ እንግሊዝኛ ተምራል ደሳለኝ? ምን ነው እንግሊዝኛ ተምራል? አልተማረም ብለህ ካሰብም ችግር የለም። አልተማረም። አይ እኔ አላስብም። አንተ ተምረሃል ወይ? ጀስት አሁን ማወቅ ፈልጌ ነው። ተምረሃል ደሳለኝ? ተምሬያለሁ። ቅዳሴ በእንግሊዝኛ ምን ይባላል? ምን ማለት ነው በእንግሊዝኛ? በእንግሊዝኛ ቅዳሴ ማለት እሱን አላውቀውም ወንድም። ስለዚህ ፕሊስ ልክ እንደ አዋቂ ሰው አክተ አሁን ምንድነው መሰለህ ሁልጊዜ ደሳለኝ ልክ ስትገባ በጣም እንትን ታበዛለህ። ይሄ ሽለላ ታበዛለህ። ፕሊስ እባክህን ራስን ሆነ ግባ። አንደኛ እንተዋወቃለን አይደል? በጣም ትልቅ ሰው ነህ እግዚአብሔር በሚያውቀው። እንደኛ እንደ ትንንሾቶች እታች ወርደ እንደው መጥፎ የሆነ እንኳን ባህሪ ቢታይብን እንደኛ አክት አታደርግ። በእኛ ቋንቋ አታወራ እባክህን። ሰው እንዴት 2 ፀጉር አብቅሎ እንደ ተራታች እንደወረደ ፍንዳታ ያወራል? እና እባክህን ደሳለኝ እንዲህ አይነት ኢጎህን ምናምን ቀነስ አድርገው። በቃ አያዛልቅ። ትገመታለህ። ጥሩ አይደለም። በየሄድክበት መገመት ደግሞ ጥሩ አይደለም። እሺ ከየት ቤተ እምነት ነው የመጣው? ምንድነው ማስተላለፍ የፈለከው? አልገባኝም እኮ የትምህርት ደረጃዬን ማወቅ ነው የፈለከው? አይ ማስተላለፍ አይደለም የፈለኩት አንተን ነው የመከርከኝ ነው። አልተማረም ብለህ ስላልክ እኮ ኧረ እኔ ደሳለኝ እኔ አንተ አልተማርክም አላልኩኝም። የሆነ ማስተላለፈው የነበረው መልእክት የለም። ጀስ አንተን ነው ፐርሰናሊ እያወራሁ። እሺ ከየት ቤተ እምነት ነው የመጣው? ወደ እርሳችን ንግባ። ከየት ቤተ እምነት ነው የመጣው? ታድሶ ነኝ። ያው ታውቀኛለህ እኮ ሁሌ ስለምንነጋገር በጣም ሁሌ ይገባል እና ቤተ እምነታችሁን እረሳዋለሁ። በጣም ብዙ ሰው ስለሚገባ ቤተ እምነታችሁን እረሳዋለሁ። እሺ ወንድማችን ደሳለኝ ድጋሜ ልጠይቅህ፣ ከየት ቤተ እምነት ነው የመጣኸው? ታድሶ ነኝ ብዬ በተደጋጋሚ ጠይቄሃለሁ። ሁሌ እኮ አይጠየቅም እንዴ? እኔ ከረሳሁ ሁሌ ጠይቄሃለሁ። ለነገር ነው እንጂ ለእውነት ለጥያቄ ደሳለኝ
እንዴ ምንድነው በጣም ፌመስ ነኝ ያልክ እኔ ከረሳው እኔ ጋር ደሳለኝ አረባቱን እንደ ስምህ ደስ እንዳለ አታወራ እንደው በመድኃኒዓለም አዳምጠኝ ገስት ላይ ይኸውልህ ወደ 4 ዓመቴ ነው እንዲ ቲክታክ ላይ እና በእያንዳንዷ ቀን በጣም ብዙ ሰው ነው የሚገባው ደሳለኝ በጣም ብዙ ሰው ሁሉንም እኔ ላስታውስ አልችልም እባክህን አዳምጥ ወዳጅ ውሸት ይኸውልህ ደሳለኝ ገለጫዩ ምን ልጠቀም ነው መረሳው ሲያዳምጠኝ በመጀመሪያ ደሳለኝ እኔ ጋር በደንብ እንተዋወቃለን ደሳለኝ እኔ ደግሞ ስሜን ደሳለኝ ለጠራኝ እባክህን አዳምጠኝ ጌታ ሆይ እባክህን አዳምጠኝ ደሱ ያንዳዋሽበት ፕሊስ እባክህን እስኪጨርስ አዳምጠኝ አሁን እኮ ያዝነው እኮ የሆነ ምንም ለማንም የሚረባና የሚጠቅም ነገር አይደለም እንዴ የግድማ በቃ እንዲህ ነው አትበለኝ ሰዎች ሲገቡ አንዳንዶቹን በስም ላስታውስ ይችላልው አንዳንዶቹን ቤተ እምነታቸውን ላስታውስ ይችላልው ማጆሪቲውን ላስታውስ ቆይ እባክህን እስኪጨርስ አዳምጠኝ ማጆሪቲውን ላስታውስ የምችለው ግን ብራዘር ስማቸውን ነው ልክ ያንተን ስም እንዳስታወስኩት በፕሮቴስታንት ቤት ከ3000 በላይ ቤተ እምነት እያለ የ3000 ቤተ እምነት አማኞችን በአጠቃላይ ቤተ እምነታቸውን ማስታወስ አልችልም ሶ እባክህን ሌላ አይነት ቅሬታ ባታቀርብ እኔ አሁን ፐርሰናሊ እኔ የህዝብን ባጠባቂ አይደለም ብሶትን መተለን ያትንገረኝ እና ወደ ቤት ቤተ እምነት ነው የመጣው በቃ ቤተ እምነት ንገረን እሺ ከዚህ በፊት ብትነግረን ደግመ ንገረን ብዙ ጊዜ ነግሬሃለሁ ከዚህ በፊት ብትነግረንም አሁንም ደግመ ንገረን ከየት ቤተ እምነት ነው የመጣው ወይኔ ወንድም በቃ አንተ በዚህ ምክንያት ማስወረድ ስለምትፈልግ ማውራትም ስለማስወረድ እንድታወራ እኮ ነው ያስገባን ደሳለኝ ከየት ቤተ እምነት ነው የመጣው ቤተ እምነት ሆነኛል ወደ ነበረው የሚባል ቤተ እምነት አለ ሐዋርያት ወደ አስተማሩት እንመለስ ብዬ የሚባል ቤተ እምነት አለ ወይ የጠየቅኩን መልስልኝ ደሳለኝ ይሄው አሁን እየነገርኩ ነው እኮ ምን ነው ወደ ዋናው ወደ አንተ ስላልክ ቆይ ደሳለኝ አንተ ስላልክ ነው ማለት እኮ አይደለም ኦኬ ለምሳሌ አንተ እኮ አትሰጥም ምን ትችላለህ ደሳለኝ እባክህን አንድ ጊዜ አዳምጠኝ እኔ አንተ ህፃን ልጅ ስለሆንክ የህፃን ልጅ ምሳሌ ልስጥ እኔ ዜግነቴ ምናዊ ነው ለምሳሌ ዜግነቴ የምን ዜጋ ነኝ ደሱ ይመልስልኝ ደሱ የመመለስ አልፈለገም ታሙ የኔ ዜግነት ምንድነው መታወቂያ ላይ አይተህ አንተ ንገረን እንግዲህ ሌላ ከሆነ ኢትዮጵያ አይ ነው እኔ ለምሳሌ እኮ እኔ ሳላውቀው ቀርቼ አይደለም እኮ የጠየቅኩ ደሳለኝ አማርኛ ያወራል ኢትዮጵያዊ ነው በቃ አንተ አትመልስ ደሱዬ አንተ አትመልስ ደሱ አንተ አትመልስ ችግር የለውም ታሙ ይሰማል አለ ሌሎች አይፈለግም አሁን ለምንድን ነው አስቀምጠህ እንዲታወራለህ ደሱ ለምንድን ነው እኔ እኮ ትልቅ ሰው ነኝ ለምንድን ነው እንደዛለ እኔ ማን ነኝ የት ነው ዜጋዬ አንተ እዚህ እኮ ዶክተሮች አሉታል ለምንድን ነው አንተ ቀር የሚልህ እንዴ ፕሮፌሰሮች ቁጭ ብለው ያዳምጡሃል እኮ ለምን ትቀልድባቸዋል ለምን ትቀልዳለህ ወደ ቁም ነገሩ ፈልገው እኮ ያዳምጡት ምን አንተ ምን አስጨነቀ አሁን እባክህ ሳቅበል ማይክል ሚታደርገው ደሳለኝ ማይክል ሚታደርገው ተረጋጋ እሺ ቡሊ የሚል አካውንት ድምጽ ይሰማል እሺ የኔ ዜግነት ምናዊ ነው እንዲህ ስታይ ዜግነቴ ምንድነው ኢትዮጵያዊ የለም አንተ ኢትዮጵያዊ ነህ እያልከኝ ኢትዮጵያዊ ሆኜ ሳለ እኔ ደሱ የለም እኔ ህንዳዊ ነኝ በቃ እኔ ሙምባይ ነው የምኖረው ብል እኔ ህንዳዊ ነኝ ማለት ነው አይደለም አንተ መተህ እዚህ ጋር ዝም ብለህ ፍጥጥ ብለህ በቃ ተሐድሶ ነኝ ተሐድሶ የሚባል ቤተ እምነት አለ ስላልክ ቤተ እምነት አለ ማለት አይደለም ሶ የጠየቅኩ ተሐድሶ ነህ መብት ነው ቤተ እምነት የትም ይሁን እኔ አይመለከተኝም ተሐድሶ የሚባል ቤተ እምነት አለ ወይ ነበር ጥያቄ አዎ አለ ብለኸኛል የእምነት መግለጫችሁን አውጣ እያንዳንዱ ቤተ እምነቶች የእምነት መግለጫ አላቸው ተሐድሶ የሚባል ቤተ እምነት አለ ብለሃል ካሜራህን ክፈት የእምነት መግለጫችሁን አሳየን አሁን አልያዝኩም ወዳጅ አሁን አልያዝኩም ጎግል ላይ ሰርች ይደረጋል ሞኬ አንድ ጊዜ ላስቸግረ ካሜራህን ክፈትለት ምን ብሎ ሰርች ያደርጋል በሶፍት ኮፒ ያወጣልሃል አንተ የእምነት መግለጫ የኛንም እናሳያለን ተረጋጋና አዳምጠኝ እንዴ እንጂ ደሱ ስንት ጊዜ እኮ ይዘው እኮ መጣሃል እኮ ደሱ እባክህ አንድ ጊዜ አዳምጠኝ ጥያቄውን መመለስ ስለማትችል እባክህ የልጅ ጨዋታ ታልኩ እድሜ ማራዘም ይቻል ይሆናል ግን አመታትን አያስቆጥርም አይቻልም ደሱን ያመት ይቁጠር አይቁጠር አላልኩም እኮ አስተምሮ ላይ ሂድ ወደ ነበረው ብለው ሰርች አድርጉልህ የእምነት መግለጫችሁ ምን ተብሎ ነው ያለው
ሐሰተኛ ትምህርት እናንተም ተሰብሰቡ ነው ትምህርቱ። አይደሳለኝ ሽንቶ ለማንኛውም ታድሶ የሚባል ቤተ እምነት የለም። ታድሶ የሚባል ቤተ እምነት ስለሌለ ነው ዲስማች እየጮህ አፍረህ ጣልቃ እየገባ እያወራ ያለው። ኖ እኛ ልትሸማቀቅ አይደለም ደሱ በቃ ተውኩት እኮ እኛውን አንተ ልትሸማቀቅ አይደለም ደሱ ከዚህ በኋላ ራስን ማተቆጣጠር ከሆነ እኛ ራሳችንን ያንተ ስሜት እየተቆጣጠረን የምናወራው። እባክህን ፕሊስ ግብረ ገብ ይኖር። እኛውን አንተን ለማሸማቀቅ እንድትደነግጥ ምናምን አይደለም፣ ካለ ለማስረጃ ያክል እንድናየው የእምነት መግለጫችሁን አውጣ ነበር ያልነው። በቃ ታድሶ የሚባል ቤተ እምነት ለጊዜው ከፈለግ ቆይ እንደውም እንደዚህ አድርጌ ልንገርህ። በቃ እኔ አሁን ዳትማች እኮ ላወራበት አልፈለግኩም ነበረ። ታድሶ የሚባል ቤተ እምነት የለም። አለ ካልክ የእምነት መግለጫ አውጣና አሳየን። መጽሐፍ አልያዝኩም ማለት ለጊዜው ዌብሳይቱን ንገረን። የለም የምታውቀው ምንም አይነት ዌብሳይት የለም። ሲቀጥል ተሐድሶ የሚባል ዝም ብሎ ተራ የሆነ የመንደር እንቅስቃሴ እንጂ በእምነት ደረጃ የሚባል ቤተ እምነት የለም። በዚህ አጋጣሚ ተሐድሶ ውስጥ በሆኑ ሰዎች ተታላችሁ በቃ እውነት ያገኛችሁ መስሏችሁ ተሰግስጋችሁ ያላችሁ ሰዎች እንኳን ለናንተ እውነትን ሊነግሯችሁ እንኳን ለናንተ ብርሃንን ሊያበራሏችሁ ይቀሩና ለራሳቸውም አላወቁበትም። የእምነት መግለጫ የላቸውም። ተሐድሶ የሚባል እንቅስቃሴ ውስጥ ያለ እያንዳንዱ ግን ልክ ጠንቋይ ለራሱ አያውቅም እንደሚባለው እናንተ ፊት ሊያጓሩ እናንተ ፊት ሊጮሁ ይችላሉ እንጂ ምናልባት እናንተ የምትከተሏቸው ሰዎች ፊት እነዚህ ግለሰቦች they have no idea። ለምሳሌ ቃላዋዲ የሚባል የተሐድሶ እንቅስቃሴ አለ። ማህበረ አሃው የሚባል የተሐድሶ እንቅስቃሴ አለ። የተለያየ አረማመድ የሚሄዱ ማህበረ ጽዮን የሚባል የተሐድሶ እንቅስቃሴ አለ። እያንዳንዳቸው ደስ እንዳላቸው ነው የሚራመዱት። በጣም የሚገርማችሁ ሰው ነገር እነዚህ ተሐድሶ የሚባሉ ሰዎች በሰፈርና በመንደር የተከፋፈለ አይነት ትምህርትን እንደሚከተሉ አያውቁም። ነገር ግን ጀስ ለኦርቶዶክስ ቤተክርስቲያን ሲሆን ግን ልክ እንደ አንድ እንደሆኑ ፕሪቴንድ ማድረግ ይፈልጋሉ። ልክ ፕሮቴስታንቱ ልክ አንድ ነን ብሎ ለማውራት እንደሚፈልገው ማለት ነው። በጣም የተሐድሶ ግን በጣም የከፋ የሚሆነው ምንድነው መሰላችሁ? ምንም አይነት የእምነት መግለጫ የላቸው። ለምሳሌ በቅዱስ ቁርባን ዙሪያ አማናዊ ነው ወይስ አይደለም የሚል ተሐድሶ እንደ ተሐድሶ አማኝነት እንደ እምነት ነን ብለው የእምነት መግለጫ ኖሯቸው ተስማምተው ያሰፈሩት ተስማምተው ያስቀመጡት ምንም አይነት ትምህርት የላቸውም። they have no ምንም አይነት ምንድነው ይሄ አስተምሮ የላቸውም። ይሄንን እንድታውቁ እንድትረዱ ስለምንፈልግ ነው። ወንድማችን ደሳለኝ በዲስማች በጣም እያለገጠ እያፌዘ እየጮኸ ሲያወራ ተረጋግተን አውጣ ብለን እስከ መጨረሻው ሄደን ያወራ ነው። የትኛውም ተሐድሶ የእምነት መግለጫ ስለሌለው ይሄን እንድታውቁ እንድትረዱ እንፈልጋለን። ስለዚህ ሰው አይታችሁ ሰው ተከተላችሁ እውነት ያገኟችሁ መስሏችሁ የወጣችሁ ሰዎች ዛሬ እኛ የጠየቅነውን ጥያቄ ጠይቁ። እኛ ተሐድሶ የእምነት ተከታይ የሆንን ሰዎች ተሐድሶ የሚባለው ቤተ እምነት ከሆነ እውነት የያዝነውም ደግሞ እውነተኛ የእምነት ጉዞ ከሆነ የታለ የእምነት መግለጫቸው ብላችሁ አሳዩ። ህልውናቸው የጸነው ኦርቶዶክስ ቤተክርስቲያንን የሆነ ስሟን ሞግ በማድረግ ነው። እኛ እንደዚህ አናመልክም በማለት ላይ ነው ህልውናቸው የተመሰረተው። ኦርቶዶክሳውያን እንዲህ ይሰግዳሉ፣ እኛ አንሰግድም። ኦርቶዶክሳውያን እንዲህ ስዕል እንትን ያደርጋሉ፣ እኛ አንስልም። ህልውናቸው በዚህ ነው የጸናው። ምን ታስተምራላችሁ ብትሏቸው ወራጅ ያለ ነው መልሳቸው። አይን ፍጥጥ ጥርስ ግጥጥ። ልክ አሁን ወንድማችን ደሳለኝ እንደሆነ ማለት ነው። እና ተሐድሶ ውስጥ ያላችሁ ወንድሞቻችን አምልጡ። ቤተክርስቲያን እናታችሁ ናት። አሁንም እባካችሁ አምልጡ። በቻላችሁት አቅም በፈለጋችሁት አይነት መንገድ ከኛ ከወንድሞቻችሁ ጋር ማውራት ትችላላችሁ። ኦኬ ወደ እርሳችን ንግባ። እሺ ደሳለኝ ዛሬ እያወራን ያለነው በፕሮቴስታንቲዝም ባሉ የሰው ሰራሽ ትምህርቶች ዙሪያ ነው። ኦኬ ሰው ትምህርታችሁ ያነሳን እናወራለን እና መጽሐፍ ቅዱሳዊ መሰረት ያለው ትምህርት ነው የምትላቸውን ሐሳቦች በአጠቃላይ በመጽሐፍ ቅዱስ ማስረጃነት ትመልስልናለህ። ፈቃደኛ ነህ ደሳለኝ? የማቀውን የተረዳሁትን መጽሐፍ ቅዱሳዊ የሆነውን አስተምሮ እንደ መጽሐፍ ቅዱስ እመልሳለሁ። እሱማ ማታውቀውን ኬት ታመጣዋለህ? የምታውቀውን ለመመለስ ፈቃደኛ ከሆንክ እንቀጥል። እሺ ከዛ በፊት እስኪ በትሪኒቲ ላይ ያላችሁን ትምህርት እንደው ስህተት የሆኑ ትምህርቶች አሉ ብለን እናምናለን። ግን ወደዛ ከመግባታችን በፊት በትሪኒቲ ላይ ያላችሁን ትምህርት ለማወቅ ለመረዳት ያክል ወንድማችን ደሳለኝ
ስለ ትሪኒቲ ምን ብላችሁ ነው የምታምኑት? ስለ ትምህርተ ሥላሴ ስታወሩ ስለዚህ ሐሳብ ትምህርት ስታሰምሩ ምን ብላችሁ ነው የምታምኑት? እስቲ እሱን 2 ደቂቃ ወሰድና እስቲ ንገረን። እሺ በእግዚአብሔር በአንድ አምላክ እናምናለን። አብ ወልድ መንፈስ ቅዱስ፣ አብ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው፣ አብ ደግሞ አባት ነው ብለን እናምናለን። ይህን እውነት የምናምንበት ነው። እንግዲህ ከዚህ የበለጠ ጥያቄ ስጠይቀኝ በዛ ላይ ባብራራ ይሻለኛል። በቃ ስለ ትምህርተ ሥላሴ እንዲህ ብላችሁ ነው ትምህርቱ? በቃ ይሄ ነው። አይ በቃ ስለ ትምህርቱ ለእያንዳንዱ ወልድ ማን ነው፣ መንፈስ ቅዱስ ማን ነው፣ አብ ማን ነው እያልሁ እንዳብራራ ነው የፈለግከው? ደሳለኝ በኔጌቲቭ ኢነርጂ የምታወራ ከሆነ ውይይት ሳይሆን ጭቅጭቅ ነው። እንደዛ አይደለም። እኔ አሁን የጠየቅኩን ጥያቄ በቀጥታ እኮ መመለስ ትችላለህ። 2 ደቂቃ ሰጥቻለሁ። በትምህርተ ሥላሴ ዙሪያ የምታሰሙት ትምህርት እስኪ ምን እንደሆነ ንገረን አለ። አንተ ደግሞ ተነሳህና እንዲህ ነው እንዲህ ነው እንዲህ ነው እንዲህ እናምናለን አልከን። በቃ ይሄ ነው ወይ ትምህርታችሁ? ይሄ ብቻ ነው ወይ ነው ያልኩ። ይሄ ነው እንዲህ ብላችሁ ነው የምታሰሙት? በቃ መልካም እሺ። ስለዚህ እሺ በመለኮት አንድ በአካል 3 ናቸው ብለን እናምናለን። ሁሉም ፈቃድ አንድ ፈቃድ አላቸው ብለን እናምናለን። ወልድ የተወለደው ስለ ሰው ልጆች ሁሉ በመስቀል ላይ ቤዛ ያደረገ ኢየሱስ ክርስቶስ እንደሆነ እሱን እናምናለን። መንፈስ ቅዱስ ከአብ ዘንድ የወጣ ሰራጺ ነው ብለን እናምናለን። አብ ደግሞ አባት ነው ብለን እናምናለን። በዚህ በአካል 3 በመለኮት አንድ እንደሆኑ እናምናለን፣ እንቀበላለን። ይሄ እምነታችን መሰረት ነው። በጣም ጥሩ እሺ። በእናንተ ትምህርት ዙሪያ አሁንም እምነትን አንድ ጊዜ እንድትነግረኝ ደሱ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ደሱ? አንተ ከአብ የወጣ መንፈስ ቅዱስ ከአብ የወጣ ቅዱስ ከማን ነው የወጣው ብዬ አይደለም የጠየቅኩ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ መሆኑን ታምናለህ ወይ? የምታምነውን አዎ አምናለሁ፣ ማታምነውን ደግሞ አያምንም። አንድ አምላክ ነው፣ እግዚአብሔር ነው ራሱ። አሁን እኔ 9 አምላክ ነው ወይ ብዬ አልጠየቅኩም። ይኸውልህ የምታምነውን አዎ አምናለሁ፣ የማታምነውን አዎ አላምንም ብለህ ነው የምንቀጥለው ደሱ። እሺ አሁን ላይ የጠየኩት ጥያቄ አምናለሁ ነው ወይስ አላምንም ነው መልስ? አምናለሁ። በጣም ጥሩ እሺ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? አምናለሁ። እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ወንድማችን ደሳለኝ? አብ ለወልድ አባቱ ነው። አይ እኔ ለአብ ለወልድ ምንድን ነው አይደለም ያልኩ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ አምናለሁ እናምናለን ስላልክ ማለት ነው። መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታስተምሩት? መጽሐፍ ቅዱስን መሰረት አድርጋችሁ ስታስተምሩ እንደ መጽሐፍ ቅዱስ ነው እኮ እያወራሁ የነበረ። አስቆመኝ እንጂ እንደ መጽሐፍ ቅዱስ እያወራህ አልነበረም። አብ ለወልድ አባቱ ነው፣ ለመንፈስ ቅዱስ ጥያቄ አብ ለወልድ ምንድን ነው ብዬ አይደለም የጠየቅኩ። አልጠየቅኩም፣ እንደዛ ብዬ ያልጠየቅኩ ነው እያወራ ያለው። ኦኬ የጠየቀው ጥያቄ እኮ እሱን ነው እኮ ሌላ አይደለም። አይደለም እኔ እንደዛ ብዬ አልጠየቅኩም። ያልጠየቅኩን ነው ያወራው። ምን ያልጠየቅኩን ነው ያወራው? ለምሳሌ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ምናምን አይደለም የምጠይቀው። አብ ለወልድ ለመንፈስ ቅዱስ ምኑ ነው? አልጠየቅኩም፣ እንደዛ ብዬ አልጠየቅኩም። ወልድ የአብ ልጅ ነው ነው በዚህ ወይ አሁን አንተ ልትመልስ ወይ? ኦፍ ኮርስ ወልድ የአብ ልጅ ነው። ግን አሁን እኛ ስለሱ አይደለም ስለ ባህሪ ልጅነቱ አይደለም የጠየቁ። ወልድ የአብና የመንፈስ ቅዱስ ቃል ነው ብለህ መልሰህልኛል። ወልድ የአብና የመንፈስ ቅዱስ ቃል ነው። እሺ
መንፈስ ቅዱስስ የአብና የወልድ እስትንፋስ ነው። አብ ለወልድና ለመንፈስ ቅዱስ ለወልድ ብቻ ምንድነው አይደለም የጠየቁ፣ ለመንፈስ ቅዱስ ብቻ ምንድነው አይደለም የጠየቁ፣ ለወልድና ለመንፈስ ቅዱስ ምንድነው ብላችሁ ነው የምታስተምሩት። ወልድ ለአብ ልጅ ነው፣ ልጅነቱ ለእግዚአብሔር አብ ብቻ ነው። እንደ እግዚአብሔር ቃል ነው እኮ እያወራው ያለው። አሁን ያልከኝን እኮ እንደ እግዚአብሔር ቃል ልናገር። እንደ እግዚአብሔር ቃል እግዚአብሔር እኮ እንደማን ቃል ነው የተናገርኩ አላልኩም። እኔ እንደ ምሩጽ ይፍጠር ቃል ነው የተናገርኩ አላልኩም። አባቴ ብሎ ያለው አብን ተናግሯል። ወልድ አባቱ እንደሆነ አብን ተናግሯል። መንፈስ ቅዱስ ከአብ እንደተላከ ተናግሯል። እኔ የምልከው ብሎታን ኢየሱስ ክርስቶስም፣ ምክንያቱም በመለኮት አንድ ስለሆኑ። ስለዚህ በአብ ፈቃድ ላይ የወልድ ፈቃድ ስላለ መንፈስ ቅዱስም ከአብ የተላከ ነው። ስለዚህ ከእርሱ ወጥቶ የመጣ ነው። ስለዚህ አብ ላኪ ነው፣ ወልድ ተላኪ ነው፣ ምንጭ ነው፣ አባት ነው። ይህንን ነው የማውቀው። ፈለግ ደሳሌ ምን ብዬ የሚጠየቁት ጥያቄ ያው ጣልቃ ያልገባሁት አውርተን እንጨርስ ብዬ ነው። አሁን ጣልቃ በገባም አሁንም ያው አንተ መጮህ ልማደስ ስለሆነ እንዳትጮህ ሰጥ ብዬ ላዳምጥ ብዬ ነው። ምን ብዬ ነው የጠየቁት ጥያቄ? እሺ የጠየቁን ጥያቄ ደግመህ ንገረኝ። እሺ የጠየቀኝ ከመጀመሪያው ጀምሮ የመጀመሪያው ወልድ የመንፈስ ቅዱስ ቃል ነው። አዎ አሁን የጠየቁት ጥያቄ ነው የጠልቁ ከመጀመሪያው ጀምሮ አትንገረኝ። አሁን አብ ለወልድና ለመንፈስ ቅዱስ ምንድን ነው? አሁን እንኳን እየሰማኸኝ አይደለም። አሁን የመለስክልኝን መልስ ምን ብዬ ለጠየቁት ጥያቄ ነው መልስ እየሰጠ የነበረው? እስቲ ጥያቄውን ንገመኝ። ምን ብዬ ነው የጠየቁት? አብ ለወልድና ለመንፈስ ቅዱስ ምንድን ነው? በጣም ጎበዝ ልጅ። አሁን የምትመልስልኝ ልክ እንደዛ አድርገህ ነው። እሺ ይኸውልህ፣ ለምሳሌ ወልድ በባህሪ ልጅነት የአብ የባህሪ ልጅ ነው። መንፈስ ቅዱስ የወልድ የባህሪ አባት ነው አንልም። በቃልነት ደረጃ ግን ኮመን የአብና የመንፈስ ቅዱስ ቃል ነው አምናለው አልከን። መንፈስ ቅዱስ ከአብ የወጣ ነው፣ ከአብ የሰረጸ ነው። እሺ ኦፍኮርስ መንፈስ ቅዱስ ከአብ የሰረጸ ነው፣ ከአብ የወጣ ነው። እሺ መንፈስ ቅዱስ ለአብና ለወልድ ግን ምንድነው ስንልህ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። መንፈስ ቅዱስ የአብና የወልድ ምን እስትንፋስ፣ ወልድ የአብና የወልድ የመንፈስ ቅዱስ ምን ቃል። በተመሳሳይ አብ ለመንፈስ ቅዱስ ምንድነው አይደለም ጥያቄው። አብ ለወልድ ምንድነው አይደለም ጥያቄው። ለወልድና ለመንፈስ ቅዱስ አባት ነው ካልክ ለወልድና ለመንፈስ ቅዱስ አባት ነው የሚል ትምህርት የለም። አባትነቱ ለወልድ ብቻ ነው። የባህሪ አባት ነው እግዚአብሔር አብ። ለመንፈስ ቅዱስ አስራጺ ነው። የኛ ጥያቄ አሁን ደሳሌ በደንብ አድርገን እናዳምጥ። አው ጀግና ስትጫወት ስለነበረ ነው ያው ነሳሪን ሐሳብ ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና አሁን ጥያቄ አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ያል። ይህን መልሰህ ሌላ እንዳትጠይቀኝ። አሁን የመጨረሻ ነው የምናገረው። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ለወልድ አባቱ ነው። ለወልድና ለመንፈስ ቅዱስ ነው ደግሞ የጠየቅኩ። ለወልድ ብቻ አይደለም የጠየቅኩ፣ ለወልድና ለመንፈስ ቅዱስ እያወራ አይደለም። ስለጠየቅኩ ነገር እያወራ አይደለም። አልጠየቅኩ ነገር እያወራ ያለው አንተ እያወራ ስለሆነ ዝም ብዬ አልሰማም። ያልጠየቅኩን ነገር አታወራ ደሳለኝ። አዎ ጀግና ስትወጣ ነበር። ጀግንነትን በላውን ተወጣ። መጽሐፍ ቅዱስ ግለጠና አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ደሳለኝ ወደ መልሱ። እሺ አይዞኝ፣ እሺ ለራሴ አይዞኝ፣ መልስ አውጣለሁ። ለምንድን ነው እንትን የምትለው? መልስ እኔ እኮ እየነገርኩህ ነው። እየነገርከኝ ያለው አብ ለወልድ አባት ነው ነው። እኔ ስለሱ አልጠየቅኩም። ማንም አልጠየቀም። ስለዛ ማንም ሰው አልጠየቀም። ደሳለኝ ያልተጠየቀውን ነገር እባክህ እያወራ እየመለስኩ እኮ ነው አትበለን። እኛ አልጠየቅም። እኔ መጽሐፍ ቅዱስ ላይ ነው። አንተ ተናገርና መጽሐፍ ቅዱስ ታሳይ። ለምንድን እኔ እምነት ፕሮቴስታንት የእምነት ተሐድሶ የታድሶን ትምህርት እኔ መጽሐፍ ቅዱስ ገልጬ ተሐድሶች እንዲህ ብሎ ያምናሉ ብዬ አላሳየህም። ትምህርታችሁን ነው ንገረኝ አልኩህ። ትምህርታችሁን አውጥተህ ትነግረኛለህ። አብ ለወልድ ምኑ ነው? ወልድ አባቴ ብሎታል። አባቱ ነው። ደሳለኝ እኔ አልጠየቅኩም። እንደዛ ብዬ እኔ አልጠየቅኩም።
አልጠየኩም። ያልተጠየቀውን ጥያቄ እያወራ ሰዓት አትግደል። ኦኬ ይኸውልህ ልክ ስትገባ በፖዚቲቭ ኢነርጂ ብትገባ በኔጌቲቭ ኢነርጂ ባታወራ ካይንድ ሆነ ብትመጣ እኛም ነገሮችን በበጎ ነገር እየተረዳን እናወራ ነበር። ስትመጣ ግን ያዙ ይልቀቁኛል። እኔ ደግሞ በተፈጥሮ የሚለጠጥ ሰው አይመቸኝም። ስለዚህ ምን አደረኩኝ? እስቲ ታድሶ ነህ አይደል? እሺ የእምነት መግለጫ አውጣ። ወራጅ አለ ልትወጣ ፈቃደኛ አይደለም። ምክንያቱም ኢቭን ስለ እንደዚህ ኖ ለዛ ለአቅም ራሱ አልደረሳችሁም። እሺ ከዛ በመቀጠል ግን እስቲ ትምህርተ ሥላሴ ላይ ያላችሁ ትምህርት ምንድነው? 2 ደቂቃ ሰጥቻለሁ እልሃለሁ 11 ሰከንድ ምናምን አካባቢ አወራህና በቃ ይሄ ነው ትምህርታችን አልክ። እሺ ግድ የለም በዚህ ዙሪያ ምን ታምናላችሁ ብዬ ጥያቄ አነሳውልህ እና ምን አለን ብለህ ኦይ ደሳለኝ ልጅቱን ስታወራት የነበረው እባክህን እስኪጨርስ አዳምጠኝ ደሳለኝ። እኔ ክርስቲያን ነኝ አባቴ። እኔ ታድሶ የሚባል የመንደር ስብስብ ያለው ብራዘር ተረጋጋና አዳምጠኝ። አምናለሁ ብለህ የጀመርከው አንተ ነህ። የነብርን ጭራ አይዙትም። ትምህርቱን አምናለሁ ብለህ ጀምረሃል። ከመጣሽ ማርያም ታምጣሽ እስከ ጥግ ይኸውልህ በመጽሐፍ ቅዱስ የማስረጃ እንጠይቃለን። ትምህርትህን መጽሐፍ ቅዱስ የመሰረት አድርገህ ትመልሳለህ። ያልጠየቅንህን ነገር ስላወራ ውይ ደሳለኝ መለስልናል፣ ስለዚህ ሌላ ነገር እናውራ አንልህም። ወዴትም ሙቭ አናደርግም። እሺ እዛ ሄደህ ህፃናትን እንደዛ እያደረክ ወደ ፈለኩበት ሐሳብ ንዳ። አሁን እኛ የጠየቅንህን ጥያቄ አለም ባርጋህ አዳምጥና ከዛ በኋላ መልስ ሰጠናለህ። እኛ የጠየቅን አብ ለወልድ ምንድነው ብለን አይደለም መልሻለሁ። እዚህ በላይ ሌላ አስተምሮ አላውቅም መጽሐፍ ቅዱስ ላይ። እናመሰግናለን። ደህና ሁንልን ደሳለኝ። እናመሰግናለን። ኦኬ ማስወረድ ነው እዚህ በኋላ ሌላም እንዳላው። ኧረ ኖ ማንም አንተ ልጁን ያነሳም ራሱ ወረደሱ። እናመሰግናለን። ደህና ሁን። በል ራስህን ሰይፍ። ለምን ሌላኛውን መንካት አልፈለግም? እታች ውረድ። በቃ አሁን እኮ በቃ ከዚህ በላይ ምንም መልስ እንደሌለ አወቅን። ምንፍቅና አስተምሮ ላይ አታወራ። በቃ ታች ውረድ ፕሊስ። ለምን? እናመሰግናለን ስለመጣ። በቃ እንደዚህ ነው። አዎ እንደዚህ በቃ እናመሰግናለን። እሺ ደሱዬ፣ እዛች ሌላው ላይ ማሂደ ደፍረህ አትነካት። እናመሰግናለን። እባክህን ደሳለኝ በቃ በራስህ ቀንጨራ እርምጃ ውሰድ። ራስህ ላይ የኤክስ ምልክቱን ተጫንና ውረድ። እኔማ ገብቻለሁ አላወርድም። ገፍትሮ ማስወረድ ቤታችሁ ለምንድን በቃ ይኸው ከዚህ በላይ የሚመልሰው መልስ የለም አልክ አይደል እንዴ? ስለዚህ ፕሊስ እባክህን ታይማችን አትግደል። ከሌሎች ሰዎች ጋር እናውራ። በቃ ከዚህ በላይ የምታወራው ነገር ከሌለ እናመሰግናለን። የሌለህን ነገር አናስጨንቀህም። እኛም ሆን ብለን ነው ስለዚህ ሀሳብ ያነሳ ነው። የማታውቀውን ነገር ሌላው ላይ ዳገት ስለሆነብን ነው። ሌላው ላይ ዳገት ስለሆነብን ነው። እሺ እናመሰግናለን። ደሱ ብቻ ስላሴን ብቻ ብለህ በቃ ሌላው እናመሰግናለን። ከዚህ ወጣ አብ ወልድ ሳታምን መጽደቅ እንደሚቻል እያስተማር እዚህ ላይ ስለ አብ ወልድ መንፈስ ቅዱስ ለምታወራ እሺ ደሱ እናመሰግናለን። ሰላሙንልን ያ ነው እኮ ምንፍቅና። ያ ምንፍቅና ግን ንቅል አድርገህ ደፍረህ እስኪያውጣው እንደው ፈለገ እስኪ ስታስተምር ምንፍቅናችሁንም እናመሰግናለን። እባክህን ፕሊስ ትልቅ ሰው ነህ። እንደ ትልቅ ሰው ተከብረ ፕሊስ እባክህን ወጣ። ራስህን ባታቀል ጥሩ ነው። በቃ ፕሊስ በቃ ደህና ሁንልን። እንወድሃለን። እኛ ሰላም በቃ ምንም አሁን እንዲህ ነው። እንደውም እንደዚህ አይነት ምንም የማታውቁ ሰዎችን በራሳችሁ ላይ እርምጃ እንድትወስዱ ነው የምናደርገው። ልክ እንደዚህ ራሳችሁን እንድታወርዱ ማለት ነው። በቃ በማታውቁት ነገር ላይ እባካችሁን አትፈትፍቱ። ሰው የማያውቀውን ነገር መፈትፈት የለበትም። በጌታ በኢየሱስ ስም እባካችሁን። እኔ ጋር አንስቴብል ኮኔክሽን እያለ ነው ጋይስ። በደንብ ኮፒ ሊንክ አድርጉልኝ። በደንብ ኮፒ ሊንክ አድርጉ። ሁልጊዜ እኛ ተጮሆብን የተለያየ እምነት ተከታይ የሆኑ ሰዎች መጥተው እኛው ላይ ጮኸው እኛኑ ሰድበው ሪፖርት የሚደረገው የኛው ቤት ነው። እባካችሁን ፕሊስ በደንብ ኮፒ ሊንክ አድርጉ እባካችሁን ጋይስ። እሺ ኤልያስ የሚል አካውንት ነው። ከዛ በፊት ብላኪ የሚል አካውንት ይቀርማል መሰለኝ። ብላኪ የሚል አካውንት ይሰማል? አዎ ይሰማል። ፈለጋ እኔ ኦርቶዶክስ ነኝ ግን ለመማማር ለማዳመጥ ነው የገባሁት አባት። እሺ እህታችን ያው ለመማር ለማዳመጥ እታች ብትሆኑ ይመከራል። ምክንያቱም ገስ ላይ ምናልባት የሚያወሩ የሚወያዩ ሰዎችን ልናስገባ ስለምንችል። እሺ እሺ፣ አመሰግናለሁ። መልካም እሺ፣ ጊዜ ያክብረልን። አሜን። እሺ ኤልያስ ወይ ፈለገ እንዴት ነህ?
እግዚአብሔር ይመስገን። ኤልያስ ከየት ቤተ እምነት ነው የመጣው? እኔ በእርግጥ ተዋህዶ ኦርቶዶክስ ነኝ። እኔም አንዳንድ ጥያቄዎች አሉኝ። ምናልባት በዛ ጉዳይ ላይ ዛሬ የምትመልስልኝ ከሆነ ብዬ ነው። እሺ፣ ምንም ችግር የለውም። ከአንተ በፊት ለጥያቄ የገቡ ሰዎች ስላሉ ከእነሱ ጋር አብረ ጥያቄን ታቀርባለች። ችግር የለውም። ኦኬ፣ እሺ ጋይስ በደንብ ኮፒ ሊንክ አድርጉ። እሺ፣ በምንም ተአምር ላይቫችን መቋረጥ የለበትም። ፕሮቴስታንት የሆናችሁ ሰዎች ካላችሁ ለአንድ ሰው ብቻ እድል እሰጣለሁ። ለአንድ ሰው ብቻ፣ የሁለት ወንድሞቻችን ሀሳብ ከመቀበላችን በፊት ለአንድ ሰው ብቻ እድል እሰጣለሁ። ከዛ በፊት እዚህ ውስጥ ያላችሁ ክርስቲያን የሆናችሁ እህቶች ወንድሞች፣ በመሀል መልእክቶችን ላስተላልፍ። የኦርቶዶክሳዊ ወጣት ጉባኤያችን የመጀመሪያው ዙር ጥቅምት 9 በደብረ ሳሌም ቦሌ መድኃኔዓለም ካቴድራል ተደርጓል። ሁላችሁ የምታስታውሱት ነው። እጅግ በጣም ደማቅ የሆነ ጉባኤ ነበር የነበረን። እንደ እግዚአብሔር መልካም ፈቃድ አሁን ሁለተኛውን ዙር ደብረ ብርሃን ልናደርግ አስበን ነበር። ደብረ ብርሃን ላይ ባልጠበቅነው ሁኔታ ትንሽ የበጀት እጥረት ስላጋጠመን ደብረ ብርሃን የምናደርገውን ጉባኤ ያው አራዝመነዋል። ይቀራል ማለት ሳይሆን አራዝመነዋል። ለሳውንድ ሲስተም፣ ለዲኮር፣ ለስክሪን፣ ለነዚህ ብቻ እንኳን ቢያንስ እዛ ጉባኤው 3 ቀን ነው የሚሆነው። ግን ዲኮር የሚሰሩ ሰዎች ከጉባኤው በፊት ነው የሚሄዱት፣ ከዛ ከጉባኤው በኋላ ነው የሚመለሱት። ኦልሞስት የ5 ቀን ያክል ወጪዎች ለእያንዳንዱ ነገር ይወጣል። ለእያንዳንዱ ለዲኮር ለ5 ቀን ያክል፣ ለሳውንድ ሲስተም ለ5 ቀን ያክል፣ ለስክሪን እና እነዚህ ሁሉ ወጪዎች አጠቃላይ ወደ 1,500,000 ብር ያክል ይዘውብናል። ከሌላ ወጪዎች ውጪ ማለት ነው። ሌላው ወጪ ትታችሁት እነዚህ ብቻ እና ድንገት ያላሰብነው ስለሆነ ያን አራዝመነዋል። እንደ እግዚአብሔር መልካም ፈቃድ አሁን ሁለተኛውን ዙር እዚሁ አዲስ አበባ ላይ ከእንደገና ጉባኤውን ለማድረግ አስበናል። እግዚአብሔር ከረዳን በጣም ነው ደስ ያለን። የመጀመሪያው ዙር ላይ በጣም ብዙ ወጣት የሆኑ ሰዎች፣ በጣም ደግሞ ደስ በሚል ሁኔታ የሌላ እምነት ተከታይ የሆኑ ሰዎች ጭምር በቦታው ተገኝተው ቅድስት ቤተክርስቲያን በነገረ ድህነት ትምህርት ዙሪያ፣ በነገረ ክርስቶስ ትምህርት ዙሪያ የምታስተምራቸውን ትምህርቶች ሁሉም ቁጭ ብለው ሲከታተሉ ሲማሩ ነበር የቆዩት። አሁንም እንደ እግዚአብሔር መልካም ፈቃድ አዲስ አበባ ላይ በአራቱም አቅጣጫ ያላችሁ ወንድምቶቻችን እንደ እግዚአብሔር መልካም ፈቃድ ይሄ ጉባኤ ሁለተኛው ዙር አዲስ አበባ ላይ ባለ በአንድ ቤተክርስቲያን ላይ ይደረጋል። የእኛ ጉባኤቶቻችን ወደ አዳራሽ የምንወስዳቸው አይደሉም። ሰዎች ወደ ቤተክርስቲያን አውደ ምህረት እንዲቀርቡ ስለምንፈልግ በቤተክርስቲያን አውደ ምህረቶች ላይ ነው የሚሆኑት እና ባካችሁን እንዳትቀሩ። በአራቱም አቅጣጫ ያላችሁ በአዲስ አበባ ያላችሁ ክርስቲያኖቶች ወንድሞቻችን ለዚህ ለሁለተኛው ዙር ጉባኤ ሁላችሁም ዝግጁ እንድትሆኑ በልዑል እግዚአብሔር ስም ወንድም የሆነ ጥሬን አስተላልፋለሁ። እንደ እግዚአብሔር መልካም ፈቃድ ይህንን ጉባኤ ለማድረግ አሁንም የተወሰኑ ገዞችን እንፈልጋለን እና ፕሊስ ማገዝ የምትችሉ እህት ወንድሞች ካላችሁ እባካችሁን በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። ለምን እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች። ክርስቲያኖች በከባባድ የሱስ ህይወት ውስጥ ያሉ፣ በጣም ከባባድ በሆኑ ልምዶች ውስጥ ያሉ፣ በጣም ወጣ ባለ የሱስ ህይወት ውስጥ ያሉ የፕሮቴስታንት እምነት ተከታይ የሆኑ እህት ወንድሞቻችንም ጭምር ሊገኙበት የሚገባ ጉባኤ ነው። ፕሮቴስታንት እህት ወንድሞቻችን ስትመጡ እኛ የምናዘጋጀውን ይህንን ጉባኤ መታችሁ በቤተክርስቲያን ቅጥር ውስጥ ገብታችሁ ስትሳተፉ ኦርቶዶክስ በዛኑ ቀን ትሆናላችሁ። በቃ ኑ ኦርቶዶክሱን እያለን አይደለም። ብትሆኑ ደስ ይለናል። ይሄ የሁሉም ክርስቲያን ፍላጎት ነው። ብትሆኑ ደስ ይለናል። ነገር ግን በመጀመሪያ እንድትረዱት የምንፈልገው እውነት አለ። ቤተክርስቲያን የድራማ ቤት አይደለችም። ቤተክርስቲያን እውነተኛ ሕክምና የሚሰጥበት የሕክምና ስፍራ የሕክምና ቦታ ነች እና ፕሊስ እባካችሁ በምንም አይነት ኮንዲሽን ላይ ያላችሁ ፕሮቴስታንት እምነት ተከታይ የሆናችሁ እህቶች ወንድሞች ምንም እንዳታስቡ። ምንም በቃ የቤተክርስቲያንን ስርዓት ብቻ አክብራችሁ በቦታው ተገኙልን። እንፈልጋችኋለን። እንዳትቀሩ።